ሄሎ ኤቭሪዋን እንደምን ናችሁ? እንደምን አላችሁ? እንደምን ቆያችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያ እንኳን ለገና በዓል በሰላም አደረሳችሁ አደረሰን ይላለሁ። ኢትዮጵያ ላላችሁት ያ እንኳን በሰላም አደረሳችሁ ላለው ገና በዓል ኢትዮጵያ ያ ዛሬ ነው መሰለ ገና ምንድነው የገና በዓል የልደት በዓል ማለት ነው። የልደት በዓል የክርስቶስ ልደት በዓል በኢትዮጵያን ምድር እየተከበረ ይገኛል። እንኳን አደረሳችሁ። የገና በዓል በጣም የሚከበር በዓል ነው። የሚከበር በዓል ነው። ኢትዮጵያ ገና በዓልን ምክንያት በማድረግ ብዙ ፖለቲካዊና ሃይማኖታዊ ይዘት ያለው መልእክት ለማሳለፍ ወይም ለማስተላለፍ ያ ገናን ምክንያት በማድረግ ያ ገና ያ ፖለቲካዊ ምንድነው ልደት ስለመወለድ ስለ ልደት ስለመወለድ በብዙ ፐርስፔክቲቭ መወለድ ሰው መታደስ መለወጥ እንዳለበት በብዙ ፐርስፔክቲቭ ከዚህ በፊት ሐሳብ አንስቻለሁ። መለወጥ ቼንጅ ማሳየት መለወጥ የሆነ ነገር ማግኘት አዲስ ነገር ይሄ አዲስ it was a new event. ክርስቶስ መወለድ አዲስ ኢቨንት ነው። it was and it is was ብቻ አይደለም is ክርስቶስ ሕያው ስለሆነ አልፋ ኦሜጋ ስለሆነ it was it is ነው የሚባለው ማለት ነው። it is ይባላል አልፋ ኦሜጋ ስለሆነ ማለት ነው። ያ ገና ያ ስለ ልደት ማን ነው ልደት? የክርስቶስ ልደት የት ነው ክርስቶስ የተወለደው? የይሁዳ ቤተልሔም በሄሮድስ ዘመን በይሁዳ ቤተልሔም ነው የተወለደው። በይሁዳ ቤተልሔም ያ በቤተልሔም ነው የተወለደው። ያ ከክርስቶስ ልደት በፊት እኔ አሁን ከልደት ቢነሳ መቅደም አለበት። እኔ ክሮኖሎጂካሊ ነው የሚመጣው። መጀመሪያ የተወለደ ለሁሉ አባት የሚሆን ማን ነበረ? ክሮኖሎጂካሊ ማለት ነው። ክሮኖሎጂካሊ መጀመሪያ የተፈጠረ አዳም ነበር። አዳም ነው መጀመሪያ የተፈጠረ። ያ መጀመሪያ የተፈጠረ አዳም ነው። አዳም በእግዚአብሔር አምሳል የተፈጠረ ሰው ነበረ። በእግዚአብሔር አምሳል የተፈጠረ በእግዚአብሔር መልክ የተፈጠረ አዳም ፍጥረት እንግዲህ ከባዮሎጂካል ሂደት ልዩ ነው ማለት ነው። ከባዮሎጂካል በእግዚአብሔር ከጭቃ ነው የሰራው። ባዮሎጂካሊ በክሮሞዞም አልተወለደም። አዳም በክሮሞዞም አልተወለደም። ይሄ ሳይንቲፊክ ቲዮሪ የሚያጠኑ ሰዎች ፕሩፍ ሊያደርጉ ይችላሉ። አዳም በክሮሞዞም ኤክስ ዋይ ክሮሞዞም አልተወለደም። በእግዚአብሔር ነው የተፈጠረው ማለት ነው። በእግዚአብሔር ኢሜጅ ነው የተፈጠረው። ከዛ በኋላ ነው አዳም ሰዎችን በመልካችንና በምሳሌያችን እንፍጠር ያለው አዳምን ከፈጠረ በኋላ ነው። ስለዚህ አዳም ሌሎችን ሰዎች ከአዳም በኋላ የመጡት በአዳም መልክ በእግዚአብሔር አምሳል የተፈጠሩ ሰዎች ናቸው ማለት ነው። አዳም መጀመሪያ ተገኘ። አዳምና ሔዋን ከአዳም ተገኘች። አዳም መጀመሪያ ተገኘ ሔዋን ተገኘች። without biological order ማለት ነው። the same as the Jesus the birth biological even Jesus
ጂሰስ ሃፍ ባዮሎጂካል በኋላ መጣበታለሁ ሃፍ ባዮሎጂካል ሊሆን ይችላል ሃፍ ባዮሎጂካል ሊሆን ይችላል ግን የአዳም እግዚአብሔር በእጁ የፈጠረው ሰው ማለት ነው በእጁ ከመሬት ከአፈር የፈጠረው ሰው ቢኖር አዳም ነው በባዮሎጂካል ክሮሞዞም ዩኒየን አይደለም ማለት ነው ከክሮሞዞም ባዮሎጂካል ኦርደር ውጪ ነው ሳይንቲስቶች እንን ፕሩፍ ሊያደርጉ ይችላሉ ማለት ነው አሁን ዘመኑ ሰው ከክሮሞዞም ውጪ ሰው ሊወለድ አይችልም ብሎ እንትን ሊያደርጉ ይችላል ግን ይወለዳል ሰው በክሮሞዞም ውጪ ይወለዳል አዳምና ጂሰስ አንሰር ነው ማለት ነው አዳምና ጂሰስ አንሰር ነው በእግዚአብሔር አምሳል የተፈጠሩ ሰዎች አዳም አንደኛ አዳም ሁለተኛ ጂሰስ ነው ከክሮሞዞም ውጪ የተወለዱ ማለት ነው ያ አዳም የመጀመሪያ ሰው ነበር አዳም ሁለት ሶስት ልጆች ወለደ ቃኤል አቤልና ሴት ሶስት እንግዲህ ወደ ሶስተኛ አዳም ሶስተኛ ትውልድ ሴት ያ ሴት ትውልድ ነው ሴት በሴት ትውልድ አብቱ ኖሃ ሴት ትውልድ አብቱ ኖሃ ማንበብ ይቻላል ኖህ ሶስት ልጆችን ወለደ ያፌት ሼም ሃምና ያፌት ሴም ሃምና ያፌት ወለደ ሴም የሴም ጄኔሬሽን ጂኦሎጂካሊ ከመጣን ሴም ጄኔሬሽን አብርሃም ሴም ጄኔሬሽን ማለት ነው ሴም ጄኔሬሽን አብርሃም ጄኔሬሽን አብርሃም ይስሐቅን ወለደ ይስሐቅ ያዕቆብን ወለደ ያዕቆብ ይሁዳና ወንድሞቹን ወለደ ማለት ነው ይሁዳና ወንድሞቹን ያዕቆብ ያዕቆብ ጀነሬሽን ማለት ነው ያዕቆብ ጀነሬሽን so that ክርስቶስ ልደት ክርስቶስ በሄሮድስ ዘመን ነው የተወለደው ዛሬ ከ2000 ዓመት በፊት ነው የተወለደው ይሄንን ኮንትሮቨርሲ ላነሳ የፈለኩበት አንድ አላማ ስላለ ኮንትሮቨርሲ ክርስቶስ በባዮሎጂካል በክሮሞዞም ተወልዷል ብሎ አንድ እንትኖቹ ስለሚያደርጉ ማለት ነው ክርስቶስ በክሮሞዞም አልተወለደም ማለት ነው ክሮሞዞም እንግዲህ 46 XX ባዮሎጂካሊ XX እና XY በክሮሞዞም አልተወለደም ማለት ነው ክሮሞዞም በእግዚአብሔር አሰራር በእግዚአብሔር ጥበብ ነው የተወለደው ማለት ነው በእግዚአብሔር ጥበብ ነው የተወለደው ሰው ለመወለድ እንግዲህ በሳይንቲፊክ ቲዮሪ የሚያጠኑ ሰዎች ሰው በXX and XY የሴት የወንድ XY and የሴት XX ዩኒየን ነው ኮምቢኔሽን ነው ሰው የሚገኘው ማለት ነው ሰው የሚፈጠረው የሚወለደው ባዮሎጂ እንትንን አይደለም ባዮሎጂ 10ኛ 9ኛ ክፍል የተማርኩትን ነው ማስረዳችሁ ማለት ነው እኔ ባዮሎጂ እንትን አይደለም የባዮሎጂ ፕሮፌሽናል ፐርሰን አይደለም ማለት ነው ፕሮፌሽናሊ ያለውን የተማርኩትን ነው ያወቁትን ነው ማስረዳችሁ ማለት ነው ስለዚህ ክርስቶስ በእግዚአብሔር ስርዓት ነው የመጣው ማለት ነው በእግዚአብሔር ስርዓት ነው የመጣው ከመንፈስ ተጸንሶ ነው የተወለደው ከመንፈስ ተጸንሶ ነው የተወለደው ከመንፈስ አሁን ከማርያም ስጋና ደም ወስዶ ነው የተወለደው ብሎ አንዳንድ ሰዎች እንትን ያደርጋሉ ከማርያም ስጋና ደም ወስዷል ብሎ ሚሉ አሉ አይ ከማርያም ስጋና ደም አልወሰደም አባቱ ክርስቶስ አባት እግዚአብሔር አብ አባቱ ነው ከማርያም ስጋና ደም ወስዷል ብሎ እንትን የሚያደርጉ ይሄ ከስጋና ማርያም ስጋና ደም ወስዷል አልወሰደም እግዚአብሔር አላቅም እኔ እግዚአብሔር የሚሳነው ነገር ስለሌለ እግዚአብሔር ምን የሚያቀተው ሰው ከአፈር አዳምን ሲፈጠር ከአፈር ሆን ብሎ ነው የፈጠረው እግዚአብሔር አሰራር ማርያም ሆድ
መንፈስ ቅዱስ ስጋ ለብሶ እንዲመጣ አዘዘ። በትእዛዝ ይደረጋል ማለት ሁን ያለው በቃል ነው። እግዚአብሔር ነገሩን ሲፈጥር ሲያደርግ በቃል ያደርጋል ማለት ነው። በቃል ሁን እግዚአብሔር ሁን ያለው ይሆናል ማለት ነው። ያ ሁን ያለው ይሆናል ማለት ነው። ማርያም በኩል ነው የመጣው። ማርያም በማርያም በኩል ስለመጣ ማርያም ልጅ ተባለ። የእግዚአብሔር ልጅ ተባለ። የእግዚአብሔር ልጅ ተባለ። የእግዚአብሔር ልጅ ተባለ። የማርያም ልጅ ተባለ ማለት ነው። ማርያም ሆድ ቆይቶ ስለመጣ የማርያም ልጅ ተባለ። የእግዚአብሔር ልጅ ተባለ። ከመንፈስ ስለተወለደ ማርያም ልጅ ኢቨን ዜግነት ጆሴፍ ልጅ ተባለ። ይሁዳ ቤተልሔም የይሁዳ ቤተልሔም ሰዎች ስለነበሩ እዛው ስለተወለደ የዮሴፍ ልጅ ተባለ ማለት ዮሴፍ ልጅ ተባለ እንጂ ዮሴፍ አክቹዋል ልጁ አይደለም። ዮሴፍ በክሮሞዞም የተወለደ አይደለም ማለት ነው። በክሮሞዞም አክቹዋል ልጅ እዛው ስለተወለደ የዮሴፍ ልጅ የዳዊት ልጅ ተባለ። ኖተብል ፐርሰን እዛ የነበሩ ቀዳሚ አባቶች እዛው ቀዳሚ አባቶች ስላሉ በአባቶች ነው የተጠራው ማለት ነው። የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ የዳዊት ልጅ ተባለ ማለት ነው። የነበሩ ያኔ ይሁዳ ቤተልሔም የነበሩ ታዋቂ ኖተብል ሰዎች አብርሃም እና የአብርሃም ጄኔሬሽን ናቸው ማለት ነው። እዛ ደቡብ አካባቢ ያሉ ማለት ነው። ዕብራውያን ናቸው ማለት ነው። ስለዚህ የዮሴፍ ልጅ ተባለ። ግን ዮሴፍ በአክቹዋል ልጁ ከዮሴፍ ክሮሞዞም ተቀላቅሎበት አይደለም። ግን ዮሴፍ ልጅ እዛው ዮሴፍ ማርያም እጮኛ ስለነበረ የዮሴፍ ልጅ ተባለ እንጂ ዮሴፍ ልጅ አይደለም። እግዚአብሔር የእግዚአብሔር አሰራር ክርስቶስ የእግዚአብሔር ጥበብ ነው። እግዚአብሔር ሰውን ለማዳን ሲፈልግ ስጋውን አዘጋጅቶ ስጋው ማለት ክርስቶስ ማለት አዘጋጅቶ መጣ። ክርስቶስ ራሱን ዝቅ አድርጎ ማለት ከነበረበት ደረጃውን ዝቅ አድርጎ ነው የመጣው ሰውን ለማዳን ሲባል ማለት ክርስቶስ አኮርዲንግ ቱ ኦልድ ቴስታመንት ኢሳያስን ብናነባው ማለት ነው የዘላለም አባት ነው። ስለዚህ አባት ነው። አባትነትን ትቶ ልጅነትን ማይረግ ተወልዶ ልጅ ሆነ ማለት ነው። ሰው ስጋ ለብሶ ስለመጣ ልጅ ተባለ። ከመወለዱ በፊት ግን የነበረው ማለት ነው ከመወለዱ ራሱን ከማሳየቱ በፊት አባት ነበር። ከመወለዱ በፊት ማለት ነው የዘላለም አባት ነበር። ልጅ ተባለ። ስጋ ለብሶ ስለመጣ ልጅ ተባለ እንጂ የመጀመሪያው እንትኑን ቀየረ ማለት ራሱን ማንነቱን ቀይሮ ዝቅ አድርጎ ስለመጣ ልጅ ተባለ እንጂ የዘላለም አባት ነው። ያ አንዳንዶች ይክዳሉ። እሱ ልጅ ብቻ ነው ብሎ ይክዳሉ። አባት አይደለም፣ ልጅ ብቻ ነው። እሱ ልጅ ብቻ አይደለም፣ አባትም ነው ማለት ነው። ልጅ ብቻ ክርስቶስ አባትነቱ ወደ ኦልድ ቴስታመንት ማለት ነው። ወደ ኦልድ ቴስታመንት ሪፌር አባትነቱ ምንን እሱ አልፋ ስለሆነ ወደ ኦልድ ቴስታመንት ሪፌር ያደርጋል ማለት ነው። አልፋ ኦሜጋ ኦሜጋ ሲመጣ ልጅ ነው ማለት ነው። ኦሜጋ ወደ ልጅነት ማለት ነው። አልፋ ሲወጣ ወደ አባትነት ወደ ኦልድ ቴስታመንት ወደ አልፋ መነሻ ወደ መነሻው በመነሻው አባት ነው። በኦሜጋው ልጅ ነው ማለት ነው። በኒው ቴስታመንት ራሱን ቃል ለብሶ መጥቶ ራሱን ሲያሳይ ልጅ ሆነ ማለት ነው። ራሱን ማይረጉን ማለት ነው። ይሄ ኢንሴንስ አባት ማለት ማይረግ ማለት ነው። ማይረግ አባት ማለት ነው። አሁን ለምሳሌ who is America who is the father of America አሁን አንድ ሰው ቢጠይቅ
ጆርጅ ዋሽንግተን ነው። ጆርጅ ዋሽንግተን አሁን ወልዶን ነው ፋዘር የተባለው። እኛ እሱ በስጋ ወልዶን ነው ከሱ ተወልደን ነው ፋዘር ኦፍ አሜሪካ ምን ጆርጅ ዋሽንግተን ምን ጠራው ማለት ነው። ኖ ይሄ ማይረግ ማለት ነው። ማይረግ ሰው በስራ የሚያገኘው ማረግ ማለት ነው፣ ወይ በአስተሳሰብ የሚያገኘው ማረግ። ያ አስተሳሰብ the father ማለት ነው። the father ይሄንን ፕሩፍ ያደርገው ኢሳይያስ 9:6 ፕሩፍ ያደርጋል ማለት ነው። ክርስቶስ ልጅ ብቻ አይደለም ብሎ ሊሚት የሚያደርጉ ትንቢት ቃል በማቴዎ ነው ሪቪል የተደረገው ማለት ነው። የትንቢት ግን ትንቢት ተወልዷል ብሎ ኢሳይያስ 7:14 እና ኢሳይያስ 9:6 ኢሳን ተወልዶልናል። ያ ትንቢት ማለት ነው። ትንቢት ማለት ተወልዶ ነው። ይጻፍ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቅነቱ በጭንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። አሁን እቺን ሰው እንትን ያደርጋል፣ ድኔ ያደርጋል ማለት አባትነቱን ድኔ ያደርጋሉ ማለት ነው። የተጻፈውን አትሊስት እኔ በያለው የተጻፈ ፕሩፍ ያለው ነገር አይ ዶንት ዲናይ አክሰፕት ዲናይ አታድርጉ። የሆነ ነገር ፕሩፍ ያለበት የተጻፈ ነገር አክሰፕት ማድረግ ማለት ነው። አባትነቱን አሁን many people many religious group አባትነቱን ይክዳሉ ማለት ነው። አባትነት ማለት ማረግ ማለት ነው። ማረግ አባት ማረግ ማለት ነው። ማረግ ያ ብቻ አይደለም። አባት ዮሐንስ ወንጌል 8ም ዮሐንስ ወንጌል 8 እኔ ከአብርሃም በፊት ነበርኩኝ። እኔ ትላንት ተወልዶ የነበረ ትላንት የመጣ እንዴት ከአብርሃምን አይቻለሁ ይላል ብሎ ተከራከሩ ማለት ነው። ተከራከሩ። ከአብርሃም በፊት ነበርኩኝ ይላል። ምክንያቱም ኢየሱስ ኢዝ ነው። ወዝ ብቻ አይደለም፣ ነበር ብቻ አይደለም፣ አለም ማለት ነው። እዛው ማለት እዝም አለ፣ እስከ ዛሬ አለ ማለት ነው። ኢዝ ነበር ማለት ኢዝ አለ ማለት ነው። አባት የለ ዘላለም። ያ ከአብርሃም በፊት ነበርኩኝ ማለት አብርሃም በፊት ነበርኩኝ ማለት ይሄንን ምንድነው መነሻውን ሪፌር ያደርጋል ማለት ነው። መነሻውን ማለት ነው። መነሻውን ሪፌር ያደርጋል። ክርስቶስ ልጅ ብቻ አይደለም፣ አባትነትም አለው ማለት ነው። አባትነትም አለው። ከራሴ አይደለም፣ ቃል አለ፣ ቃል ስለሚል ማለት ነው። ከራሴ ይሄንን አልነግረውም። ከራሴ ኢሳይያስ 7:14 ላይ አለ። ኢሳይያስ 7:9-6 ላይ አለ። ስሙ ድንቅ መካር፣ የዘላለም አባት፣ የሰላም አለቃ የሰላም አለቃ ተብሎ ይጠራል ስሙ። ስለዚህ ክርስቶስ ልጅም በስጋ ወቅት ስጋ በነበረበት ወቅት ስጋን ለብሶ ስለመጣ ልጅ ከመወለዱ በፊት ያለው አባትነት ማድረግ ሰው ይክዳል። አባትነት ከመወለዱ በፊት ያለው አባትነትን ይክዳል ማለት ነው። ተወልዶ ልጅ ሆኖ ነው የመጣ ማለት ነው። ስጋ ለብሶ መጣ። ስለዚህ ብዙዎች ይሰናከላሉ። ድሮም ተሰናክሏል። ሰው ዮሐንስ ወንጌል 8:53 አካባቢ 54 55 56 ማንበብ ይቻላል። ዮሐንስ ወንጌል ማለት ነው። ብዙ ጥያቄ እዛ ተነስቷል ማለት ነው። ብዙ ጥያቄ ተነስቷል። ከአብርሃም በፊት ነበርኩኝ ሲል ትላንት አብርሃም እንግዲህ ብዙ ዘመን የኖረ ማለት ነው። ብዙ አባትነት ማለት ነው። አብርሃም አባት በቃል ኪዳን ማለት ነው። በቃል ኪዳን መጀመሪያው ቃል ኪዳን ሲገባ መጀመሪያ ከአብርሃም ጋር ነው
ቃል ኪዳን የገባው እግዚአብሔር። ሁለተኛ ዴቪድ ጋር ነው የገባው። ከአብርሃም እስከ ዴቪድ 14 ጄኔሬሽን፣ ከዴቪድ አብቱ ባቢሎን ምርኮ 14 ጄኔሬሽን፣ ከባቢሎን ምርኮ እስከ ኢየሱስ ክርስቶስ 14 ጄኔሬሽን ማለት ነው። አሁን ኢየሱስ አብርሃም ጄኔሬሽን ከኢየሱስ ከመወለዱ በፊት አለ። ግን ኢየሱስ ራሱ ምን አለ? እኔ ከአብርሃም በፊት ነበርኩኝ ይላል። አብርሃም በፊት ነበርኩኝ ማለት ቃል የነበረ አምላክ መሆኑ ቃል የሆነ አምላክ ማለት ነው። ቃል የሆነ አምላክ ማለት ነው። ዮሐንስ 1:1 መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃል የሆነ አምላክ ስጋ ለብሶ መጣ ማለት ነው። አምላክ ስጋ መለክ 1:14 ዮሐንስ አሁንም 1:14 ቃል ስጋ ሆነ። ያ ቃል የነበረ ቃል ስጋ ለብሶ መጣ ማለት ነው። አንደኛ ጢሞቴዎስ 3:16 ይመስለኛል። ያ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ እግዚአብሔር በስጋ ተገለጠ ማለት ስጋን ለብሶ መጣ ማለት ነው። እግዚአብሔር በስጋ ተገለጠ። ያ በስጋ የተገለጠ ለመላእክት የታየ ያ በክብር ያረገ አንደኛ ጢሞቴዎስ ይመስለኛል። አንደኛ ጢሞቴዎስ 3:16 አንዳንዴ ይሳሳታለሁ። ምናልባት አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ ይሁን አንደኛ ጢሞቴዎስ 3:16 እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔር በስጋ ተገለጠ ማለት ነው። ስጋ ለብሶ መጣ። እግዚአብሔር ስጋ ለብሶ መጣ ማለት ነው። ያ ስለዚህ እግዚአብሔር ኦልድ ጊዜ በድሮ ኦልድ ተስተም ከመወለዱ በፊት የነበረው ምንድነው? ቃል ነበረ ማለት ነው። ከተወለደ በኋላ ስጋ ለብሶ ስለመጣ ወልድ ተባለ ማለት ነው። አሁን መንፈስ ቅዱስ ሶስተኛ ከየት እንደመጣ ሶስተኛ አሁን ለምሳሌ የትሪኒቲ የሚከተሉ ሶስተኛ መንፈስ ቅዱስም ሶስተኛ አካል አድርጎ ይቀርጻሉ። ይሄ ስላልገባኝ ነው። እኔ መንፈስ ቅዱስ ከሶስተኛ አካል ሶስተኛ አምላክ እሱ አልገባኝ። አብና ወልድ እንግዲህ ፔዙ ቃል የነበረ አምላክ ወልድ ሆኖ ስጋ ለብሶ ሲመጣ ልጅ ተባለ። አብና ወልድ ችግር የለው። ግን መንፈስ ቅዱስ ከየት አባት እንደመጣ ሶስተኛ አምላክ ተብሎ ይመለካል በብዙ እሱ አልገባኝም። እሱ ላይ ሪሰርች ሰራለሁ ማለት ነው። ሶስተኛ አምላክ እንግዲህ የእግዚአብሔር መንፈስ ቅዱስ ማለት የእግዚአብሔር መንፈስ ነው። እግዚአብሔር ራሱ መንፈስ ነው። እግዚአብሔር መንፈስ ነው። ዮሐንስ 4:24 ነው። 4:24 እግዚአብሔር መንፈስ ነው። የሚሰግዱለት በእምነትና በመንፈስ ሊሰግዱለት ይገባል ይላል። እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው እና ሶስተኛ ሆሊ ስፒሪት ሶስተኛ ሆሊ ስፒሪት ከየት እንደመጣ አልገባኝም። ለዛም ፕሩፍ ተሰጥቷል ማለት ነው። ፕሩፍ አለ። ፕሩፉ ዮሐንስ ወንጌል አሁንም 15 ላይ አለ ማለት ነው። ዮሐንስ 15 ላይ አለ። ዮሐንስ 15 ያ ክርስቶስ መንፈስ ራሱ እንደሚልክ ማለት ነው። ያ ስለኔ መንፈስ ቅዱስ ይገልጽላቸዋል ተብሎ ይላል። ዮሐንስ ወንጌል 15 ላይ አለ። ከአባት ዘንድ የሚልከው መንፈስ ቅዱስ ራሱ ስለኔ ይመሰክራል ይላል፣ ይገልጥላቸዋል ይላል። መንፈስ ቅዱስ የሚልከው ማን ነው? ክርስቶስ ነው ማለት ነው። ስልጣን ያለው ክርስቶስን እኛ ክርስቶስን ስንጠይቅ መንፈስ ቅዱስ ይልክልናል ማለት ነው።
ሚዲየተር ሆኖ ክርስቶስ ያገለግላል ማለት ከአብ ጋር ማለት ነው። ከመንፈስ አብ ራሱ መንፈስ ነው። ከአብ ነው መንፈስ ስለሚመጣ ክርስቶስን ስንጠይቅ በመሃል ሆኖ ማለት ነው ከእግዚአብሔርና ከሰው እንትን መሃል ሆኖ ያገለግላል ማለት ነው። እኛ መንፈስ ቅዱስ ሲጎልብን መንፈስ ቅዱስ ሲያስፈልገን ክርስቶስን እንጠይቃለን። ክርስቶስ ከአብ ዘንድ ይልካል፣ ከውስጥ ከመለኮቱ ይልካል ማለት ነው። ከአብ ዘንድ ይልካል ማለት ነው። ያ ይልካል። ያ ስለዚህ መንፈስ ቅዱስ ሌላ አምላክ ሶስተኛ አምላክ እኔ አልገባኝም። በትሪኒቲ ያልገቡኝ መንፈስ ቅዱስ ሶስተኛ አምላክ አድርጎ ማስቀመጥ እሱ አልገባኝም። ያ እግዚአብሔር አንድ እንደሆነ ይናገራል። እግዚአብሔር አንድ እንደሆነ አሁንም ዮሐንስ 14 ይናገራል። እግዚአብሔር አንድ እንደሆነ ይናገራል። እኔን ያየ አብን አይቷል ይላል። ክርስቶስን ያየ እግዚአብሔርን ያያል ማለት ነው። ክርስቶስን ያየ እግዚአብሔርን ያያል። ክርስቶስን ያያል ማለት ነው። እግዚአብሔር ያየ ክርስቶስን ያያል። እንደው ዮሐንስ አሁንም 15 ላይ ይናገራል። እኔን አይተዋልና ጠልተውማል፣ እኔንም አባቴንም አይተዋል። እኔም ብቻ አይደለም እኔንም አባቴንም አይተዋልና ጠልተውማል ይላል። ዮሐንስ 15:23 ነው መሰለህ። ማንበብ ትችላላችሁ ማለት ነው። ስለ እግዚአብሔር ማንነት ለማወቅ ከፈለጋችሁ ዮሐንስ 14 እና 15 አንብቡ ማለት ነው። ስለ ትሪኒቲ አስተሳሰብ ለመረዳት በብዛት ለመጠቀም ከፈለጋችሁ ትሪኒቲ ዮሐንስ 14 እና 15 አንብቡ። እዛው አለ መልስ አለ። እዛው ዮሐንስ 14 መልስ አለ። እኔን ያየ አብን አይቷል። ዮሐንስ 15 ላይ እኔንም አባቴንም አይተዋልና ጠልተውማል ይላል። እኔንም አባቴንም አይተዋል ጠልተውማል። ዮሐንስ 15:23 ማለት ነው። እኔንም አባቴንም አይተዋል ጠልተውማል። አሁን አባቱን ማንም አባቱ መንፈስ ነው። አባቱ መንፈስ ነው። የእግዚአብሔር አቡ መንፈስ ነው። እንዴት በክርስቶስ በኩል እግዚአብሔር ያያል ማለት ነው። ሰው ክርስቶስን ስላየ መንፈስን እግዚአብሔርን አይተዋል ማለት ነው። ክርስቶስን ስላዩ እግዚአብሔርንም ያያሉ ማለት ነው። እኔንም አባቴንም አይተዋል ጠልተውማል። ያ ስለዚህ አንድ መሆኑን ማለት ነው። የአንድነት ማለት ነው። አንድ እግዚአብሔር በክርስቶስ ሆነ። እግዚአብሔር የክርስቶስ የእግዚአብሔር ጥበብ ነው። የእግዚአብሔር ጥበብ የእግዚአብሔር ኢሜጅ ማለት ነው። የእግዚአብሔር ማንኛውም እግዚአብሔር የራሱን ስራ በክርስቶስ በኩል ነው የሚሰራው ማለት ነው። በክርስቶስ በኩል በቃሉ በኩል ይሰራል ማለት ነው። ማንኛውም ስራውን ተልኮ ማንኛውም ነገር በክርስቶስ እኛ መንፈስ ቅዱስ ራሱ ስንፈልግ ክርስቶስን ነው የምንጠይቀው ማለት ነው። ሚዲየተር ማለት ነው። ሚድልማን መንፈስ ቅዱስ ሲያስፈልገን ክርስቶስን ነው መጠየቅ አለብን ማለት ነው። ክርስቶስ ማለት ነው። ይህን ሰው አይረዳም ማለት ነው። ክርስቶስ ከመወለዱ በፊት አብ ነው፣ ከተወለደ በኋላ ልጅ ነው የተባለው። ከመወለዱ በፊት አብ ነው። ያ ከተወለደ በኋላ ነው ልጅነት ማይረግ ማለት ነው። ራሱ ዝቅ አድርጎ ነው የመጣው ማለት ነው። ክብሩን ዝቅ አድርጎ ማይረጉን ዝቅ አድርጎ ልጅ ሆኖ ነው የመጣው። ሆኖም ግን የዘላለም አባት ነው። አልፋ ኦሜጋ ነው። አልፋ ኦሜጋ ነው። አልፋ ኦሜጋ ነው። ያለ ክርስቶስ ሰው እግዚአብሔርን መንግስት ሊያይ አይችልም። እዛው አለ ዮሐንስ ወንጌል 10 ላይ ማለት ነው። ዮሐንስ 10 ላይ አለ ማለት ነው። ዮሐንስ 10 ማለት ነው። ክርስቶስ በር እንደሆነ ማለት የበጎች በር እንደሆነ ማለት ነው። የበጎች በር ማለት ነው። በር ነው ማለት ነው። ክርስቶስን ዘሎ ማለት ነው። እግዚአብሔርን ማወቅ አይቻልም ማለት ክርስቶስን ዘሎ ማለት ነው። ስፔሻሊ ክርስቲያን በክርስቶስ በኩል ነው። ማንኛውም ነገር በክርስቶስ ስሩ ክራይስት ማለት ነው። ኢዝ አ ሚዲየተር። ክርስቶስ አማላጅ ነው። ክርስቶስ ቤዛ ነው፣ መድኃኒት ነው። ክርስቶስ መድኃኒት ነው፣ ቤዛ ነው።
ያ ያ ቤዛ ነው። ያ አማላጅ ነው። ያ ያ አሁን አንዳንዶቹ ክርስቶስን አይቀበሉም ማለት ነው። ክርስቶስን አይቀበሉም። ክርስቶስ አያስፈልግም ይላሉ። አንዳንድ ለምሳሌ ክርስቶስ አሁን ለምሳሌ የአይሁድ ስርዓት የሚከተሉ የኦልድ ቴስታመንት ስርዓት የሚከተሉ ቤተ እምነቶች ክርስቶስ አያስፈልግም። ክርስቶስ የአይዛብም የአይሁድም አምላክ ስለሆነ ስፔሻሊ ክርስቲያን እንደዛ ነው የምንለው። የአይሁድም አይዛብም አሁን አይዛብ የነበሩ አይሁድነት ማይረግ አይሁድነትን ከአይዛብነት ወደ አይሁድነት የተቀላቀሉ ክርስቶስን በማመን ማለት ነው። ክርስቶስን በማመን ማለት ነው። ስለዚህ ልዩነቱን ከአይዛብ እነሱ ክርስቶስን የተቀበሉትን የእግዚአብሔር ወገን አደረጋቸው ማለት ነው። አይዛቦችን ማለት ነው። አይዛብን አይሁድ ወንድ ሴት ባሪያ ጨዋ የለም። ክርስቶስ ሁሉም አንድ ነው ማለት ነው። አንድ ነው። አይሁድም አይዛብም ክርስቶስ አንድ ሰው ከአይዛብ ክርስቶስን ከተቀበለ አይሁድ ነው ማለት ነው። አይሁድ ነው ማለት ነው። አንዳንድ አይሁዶች ራሱ ክርስቶስን ያልተቀበሉ ክርስቶስን እንዲቀበሉ ሐዋርያ ሥራ 10 ላይ እንደ ቆርኔሌዎስ የተባሉ ክርስቲያን የነበሩ ክርስቲያን ሳይሆን አማኝ ነበሩ ማለት ነው። መቶ አለቃ ነበር። የሐዋርያ ሥራ 10 ላይ የተጻፈ ቆርኔሌዎስ ማለት ነው። ቆርኔሌዎስ አይሁድ ነው። አይሁድ ማለት አማኝ ማለት ነው። ክርስቶስ ማለት እግዚአብሔርን የሚያውቅ ማለት ነው። ወደ ኢዮጴ ሰው አስልከ ሲሞን ጴጥሮስን አስመጣ። በቁርበት ባቂ ሲሞን ቤት አለ። እሱ ይነግርሃል፣ የጎደለብኝ ነገር አለ፣ ምጽዋት መታሰቢያ እንደሆነልህ ጴጥሮስን አስጠራ። ሲሞን ቤት ነው ያለው፣ ቁርበት ባቂ ሲሞን ቤት። ጴጥሮስን አስጠራና ጴጥሮስ ነገረው። አልተጠመቀም ሰውየው። ምጽዋት ያደርጋል፣ ይለፋል፣ ምጽዋት ያደርጋል። እምነቱ መታሰቢያ እንዲሆን ጴጥሮስ ይነግራል። ጴጥሮስ ምን አለ? እንዲጠመቅ አዘዘ። ተጠመቀ፣ ሙሉ ሰው ሆነ ማለት ነው። አንዳንድ ሰው አሁን ጥምቀት ምንነት አይደለም። ሰው የኃጢአትን ስርየት ያስገኛል ማለት ነው። ጥምቀት የኃጢአትን ስርየት ያስገኛል። በማን ስም? በክርስቶስ ስም ሲጠመቅ የኃጢአትን ስርየት። አሁን ይሄ ሰውዬ አማኝ ነው። አይሁድ አማኝ ማለት ኢነሰንስ ማለት አይሁድ ማለት ነው። አይሁዶች አማኞች ናቸው፣ ግን ክርስቶስን አልተቀበሉም። አንዳንዶች ክርስቶስን ያልተቀበሉት አለ። አንዳንዶች እንደ ቆርኔሌዎስ ያመልካሉ፣ ያምናሉ፣ ግን ክርስቶስን አላወቁም። ክርስቶስ በክርስቶስ አመነ፣ በክርስቶስ ተጠመቀ ማለት ነው። አይሁዶች ድሮም ያውቃሉ፣ እምነት ጉዳይ ያውቃሉ፣ ክርስቶስን አላወቁም ማለት ነው። ጴጥሮስ ነገረው፣ ተጠመቀ፣ የኃጢአት ስርየት አገኘበት፣ ተጠመቀ ማለት ነው። ሙሉ ሰው ሆነ። አሁን አንዳንድ ጥምቀት አያስፈልግም የሚሉ ሰዎች ከቆርኔሌዎስ ተማሩ። ከስላስና ከምንድነው ከጳውሎስና ስላስ ለምሳሌ እስር ቤት በገቡበት ጊዜ ዘበኛውን እንዴት እንዳዳኑ ይናገራል። ዘበኛውን አንተና ቤተሰብ ትድናለህ፣ በጌታ በኢየሱስ ስም እመን፣ በአንተና ቤተሰቦች ትድናላችሁ፣ በጌታ በኢየሱስ ስም እመን፣ በኢየሱስ ስም እመን፣ አንተና ቤተሰቦች ትድናላችሁ አለ። ዘበኛው ማለት ነው። ዘበኛው አመነ፣ በክርስቶስ አመነ። ስለዚህ በክርስቶስ ማመን በክርስቶስ ያመኑት ይድናሉ ማለት ነው። ያመነ በክርስቶስ ያመነ። አሁን ቆርኔሌዎስ አማኝ ነበረ፣ መጽዋት ያደርጋል፣ ይሰጣል፣ ግን አልተጠመቀም፣ ክርስቶስን አልተቀበለም ማለት ነው። ያልተጠመቀ ሰው ኃጢአቱ ስርየት አላገኘም ማለት ነው። ስርየት አላገኘም ማለት ነው። አሁን ጥምቀት ከኃጢአት ስርየት ማለት ነው ያስገኛል ማለት የኃጢአት ስርየት
ያ ስለዚህ ክርስቶስ የተወለደበት ዓላማ ምንድነው? ክርስቶስ ለማዳን ነው ማለት ነው። ለማዳን ህዝብን ኃጢአተኞችን ለማዳን ማለት ነው። ኃጢአተኞችን ለማዳን ሰው እግዚአብሔር ማለት ነው። ያ ሰው እግዚአብሔርን አላየም። ማንም እግዚአብሔርን አላየ፣ ግን በክርስቶስ በኩል እግዚአብሔርን አይቷል ማለት ነው። በክርስቶስ በኩል አይቷል። ክርስቶስ ብርሃን ነው። ክርስቶስ የዓለም ብርሃን ነው። ክርስቶስ ቤዛ ነው። ያ በክርስቶስ የሚያምን ይድናል። በክርስቶስ የሚያምን ይድናል። ያ ቤዛ ያገኛል ማለት ነው። ቤዛ ያገኛል። ልጅነት ክርስቶስን ያመነ እንደው ልጅ ይሆናል ማለት ነው። የእግዚአብሔር ልጅ ይሆናል ማለት ነው። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ዮሐንስ ወንጌል 1:12 ለተቀበሉት በስሙ ለሚያምኑት ማለት ነው። በኢየሱስ ስም የሚያምኑት የእግዚአብሔር ልጆች ናቸው ማለት ነው። በስሙ የሚያምኑት በስሙ አምነው የተጠመቁት የእግዚአብሔር ልጆች ይባላሉ ማለት ነው። የእግዚአብሔር ልጆች ልጆች ይሆናሉ ማለት ነው። በስሙ ስርየት ያላገኙ ልጆች አይደሉም ማለት ነው። የእግዚአብሔር ልጆች ካልሆኑ ወራሽ አይደሉም ማለት ነው። የእግዚአብሔር መንግስት ወራሾች አይደሉም ማለት ነው። ስርየት አላገኙም ማለት ነው። በስሙ ስርየት ያላገኙ ስለዚህ ክርስቶስን ያልተቀበለ ሰው ክርስቶስን ያላመነ ሰው ማመን አለበት። ክርስቶስ ምንድነው? መድኃኒት ነው። ክርስቶስ ብርሃን ነው። ክርስቶስ ብርሃን ነው። ምንድነው? ኢሳይያስ 9:2 ላይ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርም ለኖሩት ብርሃን ወጣላቸው። እነኚህ በሞት ጥላ ሀገር የነበሩት እነማን ናቸው? አሕዛቦች ናቸው። በኃጢአት ምክንያት በሞት ጥላ ስራ ውስጥ ናቸው። በሞት ጥላ የነበሩት ማለት ነው አሕዛቦች ናቸው። ብርሃን ሰጠ ማለት ነው። ብርሃን ወደ ብርሃን እንዲመጡ ካለማወቅ ወደ ማወቅ እንዲመጡ እንዲሻገሩ ከአሕዛብነት ወደ አይሁድነት በጨለማ አሕዛብ በጨለማ የሚመላለስ ማለት ነው። እውቀት የሌለው አሕዛብ ማለት ብዙ አማልክት የሚያመልኩ ጣዖትን የሚያመልኩ ጨለማ ውስጥ የሚመላለሱ ነበሩ አሕዛቦች ማለት ነው። ክርስቶስን በማመን ወደ ብርሃን መጡ ማለት ነው። ብርሃን ክርስቶስ ራሱ ብርሃን ስለሆነ ማለት ነው። እኔ የዓለም ብርሃን ነኝ ብሎ ዮሐንስ 8:12 ላይ ጽፏል። እኔ የዓለም ብርሃን ነኝ። ይሄ አሕዛቦች በጨለማ ነው የሚመላለሱት። ጨለማ እኔ እዚህ ሀገር በአሜሪካን ሀገር ብዙ ሰዎችን አያለሁ። እነኚህ ክርስትና እንትን የሌላቸው የክርስትና እንትን ምንድነው የሌላቸው ሰዎች ስቲል በጨለማ የሚመላለሱ አሉ ማለት ነው። ጨለማ ክርስቶስ ስለሌላቸው ምንድነው በጨለማ ይመላል። ድራጊስት ሆኖ ማለት ነው። ክርስቶስ ስለሌላቸው እረፍት የላቸው ማለት ነው። ክርስቶስ እረፍት ይሰጣል። ክርስቶስ እውቀት ይሰጣል። ክርስቶስ ራሱ ጥበብ ይሰጣል። ክርስቶስን ያልተቀበሉት በትክክል የሚያምኑ ሰዎች እረፍት የላቸውም። ድራጊስት ናቸው ማለት ነው። ይህን ለነፍሳቸው እረፍት የለም። ድራጊስት ይሆናሉ፣ ይበዘበዛሉ። አያለው በትክክል ራሳቸውን መግዛት አይችሉም። አብዛኛው ብላኮች ማለት ነው። እዚህ ሀገር ብላክ ድራጊስት ናቸው ማለት ድራጊስት እረፍት የላቸው። አያለው ብዙ ወጪ ያወጣሉ ብዙ። ምክንያቱም እረፍት ስለሌለ ራሱ አባካኝ ናቸው። ክርስቶስን የሚያምን ሰው እንደው አባካኝ አይደለም። ክርስቶስን የሚያምን የተረጋጋ ይኖራል ማለት ነው። ክርስቶስ ሰላም ይሰጣል ማለት ነው። ክርስቶስ ሰላም ይሰጣል። ክርስቶስ ሰላም ይሰጣል። ደስታ ይሰጣል። ክርስቶስ ደስታ ይሰጣል ማለት ነው። በክርስቶስ ደስታ አለ። በክርስቶስ ሰላም አለ።
ደስታ አለ፣ ሰላም አለ፣ እረፍት አለ በክርስቶስ ማለት ነው። ክርስቶስ የሌላቸው ምንድነው? ተቅበዘባዥ ናቸው ማለት ነው። የሚቅበዘበዙ ያለው እዚህ አብዛኛው ብላኮች አብዛኛው ተቅበዘባዥ ማለት ነው። ምክንያቱም ክርስቶስ የላቸው። ክርስቶስ ወደ ውስጥ እንትና ኢንካልኬት አላደረጉ ማለት ነው። አልተቀበሉትም ማለት ክርስቶስ ዝም ብሎ ለስም ክርስቶስን ያመልካሉ፣ ለስም ያምናሉ ማለት ነው። ግን በድራግ በተለያዩ ድራግ ያ በተለያየ በድራግ ማለት ነው። በድራግ ነፍሳቸው በድራግ ነው የሚያኖሩት ማለት ነፍሳቸው ማለት ነው። እረፍት የላቸው ማለት ነው። ብዙ ወጪ ያወጣሉ። ብዙ ወጪ ይሄንን ራሳቸውን ለማስደሰት እነሱ የሚያደርጉት ብዙ ወጪ። ክርስቶስ ከምንዳው ክርስቶስ ደስታ ይሰጣል፣ ሰላም ይሰጣል፣ መንፈስና ነፍስን ያረጋጋል። ያረጋጋል፣ ደስታ ይሰጣል። ምንም በሌለበት አማኝ እንደው አንዳንድ አማኞችን ምንም በሌለበት በቃ በደስታ ይኖራሉ። ግን አንዳንድ ሀብታሞች እዩዋቸው፣ አንዳንድ ሀብታሞች ይቅበዘበዛሉ። ሞልቶ ሁሉ አላቸው፣ ግን ደስታ የላቸውም። ደስታ ምንድነው? ክርስቶስ ስለሌላቸው ማለት ነው። ሰላም የላቸውም። ገንዘብ ሞልቶላቸው ሁሉ ነገር አለ፣ ግን ሰላም የለም። ሰላም የለም። ክርስቶስ የላቸው ማለት ነው። ክርስቶስ የላቸው ማለት ነው። ክርስቶስ ላለው ሰው ማለት ነው ትንሽ ነገር ደስታ ይሰጣል። ሙሉ ነው ይላል። ሁሉ ምንም የለም ግን ሙሉ ነው ይላል። በደስታ ይኖራል። ዲፍረንስ ዩ ሲ ዘ ዲፍረንስ። ያ ብዙ ገንዘብ ደስታ አይሰጥም። ብዙ ገንዘብ ሰላም አይሰጥም። ክርስቶስ ነው ሰላማችን። ክርስቶስ ነው ሰላማችን ማለት ነው። ያ ከክርስቶስ ያመነ ከኩነኔ ነፃ ወጥቷል። ሮሜ 8:1 ላይ በክርስቶስ ላሉት አሁን ኩነኔ የለባቸው ማለት ነው። ከኩነኔ በቃ እንዲሆናለው እሞታለው እንዲሆናለው አይሸበርም ማለት ነው። ክርስቶስ ያመነ ሰው እንደው በህይወቱን በኮንፊደንስ ይመራል ማለት ነው። አንዳንዶቹ ክርስቶስ ስለሌላቸው በቃ ሰው የጥፋተኝነት ምንድነው? ግልቲነት ይሰማቸው፣ ሁልጊዜ ጥፋትነት ይሰማቸው ማለት ነው። ህይወታቸው በግልቲ ምንድነው? ግልቲ በቃ ጥፋተኛ በጥፋት ነው። ክርስቶስና ካመን ክርስቶስ ኩነኔ በክርስቶስ ኩነኔ የለም ማለት ነው። የትኛው ኃጢአት እግዚአብሔር ክርስቶስ ያመኑትን ስሬት በክርስቶስ ያንን ስሬት አለ ማለት ነው። ስሬት አለ። ንስሐ የገባ ሰው በክርስቶስ ያልቃል ማለት ነው። በክርስቶስ ንስሐ አለ፣ የኃጢአት ስሬት አለ ማለት ነው። በክርስቶስ ኩነኔ የለም። በክርስቶስ ኩነኔ የለም ማለት ነው። ያ ኩነኔ የለም። እኔ በየትኛው ማለት ነው ምንም ባጠፋ ኩነኔ አይሰማኝም ማለት ነው። ኩነኔ ምክንያቱም ክርስቶስ ስለማምን ማለት ነው። ክርስቶስን ኩነኔ የጥፋተኝነት መንፈስ አይሰማኝም ማለት ነው። የጥፋተኝነት ማለት ነው ክርስቶስ ስላለ ማለት ነው። ሚዲየተር ማለት ነው። ክርስቶስ ሚዲየተር ነው ማለት ነው። ክርስቶስ ሚዲየተር ስላለ ጥፋተኝነት የሆነ በቃ አንድ ነገር ስላጠፋው ጠፋለሁ ያ አንድ ነገር እንትን ስላለ በቃ ያ የለም ከሞት ባርነት ወደ አርነት ወጥተናል። ከሞት የለም የሞት በቃ ከኃጢአት ጋር ምንድነው ኩነኔ አለ። ግን ወደ ኩነኔ እንዳንገባ ክርስቶስ አለ አማላጃችን ማለት ነው። ሚዲየተራችን አለ ማለት ነው። ያ ጀስት ዋይት ብላድ ሴልስ ማለት ነው። ባዲ ዋይት ብላድ ሴልስ ምን ያደርጋሉ? ድሮ ባዮሎጂ ሲማ ዲፌንስ ያደርጋሉ ማለት ነው። ዲፌንስ ዋይት ብላድ ሴል ባዲ ምን ያደርጋሉ? እንትን ያደርጋሉ ማለት ነው። ዲፌንስ እንትን በሽታ እንዳገኘን ማለት ነው። እንዳገኘን እንትን ዲፌንስ ያደርጋሉ ማለት ነው። ይከላከላሉ ማለት ነው። ዲፌንስ ይሰጣሉ ማለት ነው። ክርስቶስ አለ ማለት ነው። ክርስቶስ አለ
ክርስቶስ አለ። በክርስቶስ ኩነኔ የለም። ያ በክርስቶስ ኩነኔ የለም። ያ ክርስቶስ መድኃኒታችን ነው። ክርስቶስ መድኃኒታችን ነው። ብዙ ሰዎች በክርስቶስ ተፈውሷል። ክርስቶስ ተፈውሷል ማለት ነው። ተፈውሷል። ከዘላለም ሞት ተፈውሷል። እንደው ከጊዜያዊ ሞትም ተፈወሱ አሉ። ከጊዜያዊ ሞት የተፈወሱ አሉ። ከዘላለም ሞት የተፈወሱ አሉ ማለት ነው። ክርስቶስን በማመን ያ ብዙ ክርስቶስ በህይወት ማለት በምድር በነበረ ጊዜ ብዙ በሽተኞች እሱ ጋር ሲመጡ ብዙ ሰዎች ተፈወሱ። ብዙ ሰዎች ተፈወሱ ማለት ነው። ስለዚህ መድኃኒት ነው። መድኃኒት የተባለበት በሱ ብዙ ሰዎች ስለተፈወሱ ማለት ነው። ስለተፈወሱ በሱ ብዙዎች ስለተፈወሱ ነው። ስለዚህ ክርስቶስን ዝም ብለህ በመድኃኒት አጨርስ ማለት ነው። በመድኃኒት ዝም ብለህ አጨርስ ማለት እምነት ያስፈልጋል ማለት ነው። ክርስቶስን ማመን ያስፈልጋል ማለት ነው። ክርስቶስን ያመነ ሰው ከኩነኔ ያመልጣል፣ በደስታ ይኖራል፣ በሰላም ይኖራል፣ በእርጋታ ይኖራል። ያ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። ለምሳሌ 1:33 ያ ማን ክርስቶስን መስማት ማለት ነው። ከመከራ ስጋት ያለ ምንም ይመጣብኛል፣ ምን እንዲሆናለሁ፣ እንዲጠፋለሁ የለም። በደስታ ይኖራል ማለት ነው። አማኝ እንደው በደስታ ይኖራል። 1 ቢሊዮነር ከሚሆን አንድ ሰው ትንሽ እምነት ማለት ነው። በትንሽ እምነት በሰላም ይኖራል ማለት ነው። 1 ቢሊዮነር ሆኖ ደስታ ካጣ ሰው አንድ ትንሽ እምነት ኖሮት በእምነት በደስታ የሚኖር ሰው ይበልጣል ማለት ነው። ያ ይቅበዘበዛል። ገንዘብ ብዙ ሰው ያለው ገንዘብ ብዙ ገንዘብ አላቸው፣ ግን ደስታ የላቸው፣ አይደሰቱም ማለት ነው። ይሄ ክርስቶስ የሌለው ሰው ደስታ የለውም ማለት ነው። አይደሰትም። ብዙ ገንዘብ አለው፣ ግን ሰላም የለውም ነው። በክርስቶስ ጋር ትንሽ ነገር በቂ ነው ማለት ነው። ሰላም አለ፣ ሁሉ አለ በል። ክርስቶስ ካለ ሁሉ አለ። ያ ይሄ ነው ከገና ጋር እንደው አንድ ፖለቲካ ጉዳይ ጊዜ ካለ አንድ ፖለቲካ ጉዳይ ነው። ስንት ሰዓት ነው አሁን? ያ ፖለቲካ ጉዳይ ያ ስለ እንግዲህ ይሄ ምንድነው መዋቅር? ይሄ ምንድነው መዋቅር ማለት ነው። ኢትዮጵያ ፖለቲካ ነው። አሁን ወደ ፖለቲካ ነው የሚገባው መዋቅር። ኢትዮጵያ መዋቅር ሪኦርጋናይዝ መደረግ አለበት። ሪኦርጋናይዝ ስፔሻሊ ክልል መዋቅር ማለት ነው። የክልል መዋቅር እንደገና ኦርጋናይዝ መደረግ አለበት። አሁን አማራዎች ባለፈው ከ3-4 ቀን በኋላ ሚዲያ ገብቶ ደቡቦቹን ሙልጭ አድርጎ ሲሰድቡ ሰምቻለሁ። ሲሰማ ነበር። ሙልጭ አድርጎ በደቡብ ቆጫጭ ምንድነው እንደ ቁጫጭ በቃ ደቡቦቹን በጣም ሙልጭ አድርጎ አማራዎች ማለት ነው ሲሰድቡ በጣም ሰምቻለሁ ማለት ነው። ሲሰድቡ ማለት ነው። በጣም ጥሩ አይደለም። አማራ ክልል በጣም ጋጠ ወጥነት አለ። ጋጠ ወጥነት ለምን እንደሆነ ጋጡን ተሳዳቢ አሁን ደቡብ ተሳዳቢ አብዛኛው ደቡብ ሰው ተሳዳቢ አልሰማም፣ አይበዛም። ግን አማራ ክልል የሚዲያ ሰዎች ተሳዳቢ ጋጠወጥ ባለጌዎች እንዴት እንደማስተካከል እኔ አማራ ክልል ሁልጊዜ ሚዲያ ገብቼ ይሰማ ነበር። ደቡብ ቁጫጭ ይሄ ማሳነስ ሰው ጥሩ አይደለም። ለዚህ መልስ ከነሱ ልጀምርና አማራዎችን እና ኦሮሞና አማራ ወደ ክልል
የተለያየ እንደ ደቡብ መበተን አለባቸው ማለት ነው። እን ፖለቲከኞች ማለት ነው። እኛ ለምንድን ነው የምንሰደበው? ደቡብ ሰው ብቻ ለምን ይሰደባል? ይሄንን ሶሉሽን ለመፍጠር ደቡብ ስለተሳደቡ አማራዎችን መበተን ነው። በትኗቸው አማራዎችን ማለት ነው። አማራ ወደ 5 ክልል አድርጋቸው በትኗቸው። ከዛ በኋላ ሌሎችን መናቅ ይተዋሉ ማለት ነው። ደቡቦችን መናቅ ይተዋሉ። መበተን አማራ ክልል ወደ 5 ወሎ ክልል አማርኛ አንድ ስራ ቋንቋ ሁለተኛ ኦሮምኛ እኔ ሚዲያ ገብቼ ሰማለሁ። ወሎ አማራና ኦሮሞ መሆኑን በሚዲያ ሁሌ አረጋግጣለሁ ማለት ነው። እዛው አልነበርኩም ግን ሰማለሁ ማለት ነው። መረጃ ሰማለሁ። አማርኛና ኦሮምኛ ማድረግ ጎጃም አማርኛና አጎኛ ማድረግ አጎኛን አጎናቸው ጎረቤት ያሉ እኔ ጎጃም ክልል ከጠየቃችሁኝ ጎጃም ብዙ ቦታ አድሬያለሁ። ስለ ሞታ ከጠየቃችሁ ሞጣ ሁለቴ አድሬያለሁ። ሞጣ ዳንግላ ከጠየቃችሁ ዳንግላ አንዴ አድሬያለሁ። ስለ ሂንጅባራ ከጠየቃችሁ ሂንጅባራ ሁለቴ አድሬያለሁ። ፊኖተ ሰላም አንድ ወር ኖሬያለሁ። ፕራክቲስ ሄጄ ማለት ነው። ማርቆስ አንድ ጊዜ አድሬያለሁ። አማራ ክልል እዛው ስፔሻሊ ጎጃም ክልል ሁሉ አይቻለሁ ማለት ነው። ስለዚህ አገው አሁን ለምሳሌ አጎኛ የሚናገሩት እዛው እንጅባራ ሰዎች ናቸው። አጎኛ ይናገራሉ። አጎኛ ሁለተኛ ቋንቋ አድርጋችሁ አገው ክልል ወይም ጎጃም ክልል ማድረግ። ጎንደር ክልል ቅማንቶች ይዛሉ። ቅማንቶች ወይ ጎንደር ክልል ለሁለት ማድረግ ወይም ጎንደር ክልል አማርኛ ሜጀር ሁለተኛ ቋንቋ ቅማንተኛ አለ። ቅማንት ሁሌ አንድ ልጅ ገብቶ ሲያስተምራ ያለው አንደኛ አማርኛ ቋንቋ አማርኛ ሁለተኛ ቅማንተኛ ወደ 5 መበተን ማለት ነው። ጎንደር ማለት አማራ ክልል ማለት ነው። ከዛ በኋላ እንትን ያደርጋል ማለት ነው። መናቁ ቁጫጭ ሌሎችን ደቡብ ቁጫጭ ብሎ መሳደቡን ይተዋሉ ማለት ነው። ያ ይተዋሉ። ወደ 5 ክልል ማድረግ አማራዎችን ማለት ነው። እንደው ይተዋል። እንደው አንድ እንትን ነው ኮንሰንትሬሽን ካለ አንድ ቦታ ተከማችቶ ካለ እንደው መንግስትን ይረብሻል። ግን ሌላው የራሱን አድሚኒስትሬሽን ሲያገኝ ማለት ይተዋል። መንግስት ራሱ ሴንትራል መንግስትን እንትን ያደርጋል። አያስቸግሩም። እኔ ቢሆን ቀጥታ እንደዚህ ነው ማደርገው ማለት ነው። ወደ 5 ክልል የጎጃም አገው ክልል ያ ጎንደር ወይም ቅማንት ክልል ያ ወሎ ክልል ያ ጎጃም ጎንደር ወሎ ቅማንት እና አገው ያ ወደ 5 ጎጃሞች አገዎቹን ከተቀበሉ ወይ ጎጃም ክልል ወይ አገው ክልል ማድረግ አንድ ላይ አሲምሌት ማድረግ ማለት ነው። አሲምሌት ጎጃም ሁለት እንትኖች አሉ እዛው ቅርብ ለቅርብ አሉ። አገውና ጎጃሞች ያው ይቀራረባሉ እዛው ናቸው። ወይ አንድ ላይ አሲምሌት ማድረግ ወይም ለሁለት ማድረግ። ጎንደር ለምሳሌ ቅማንቶች አሉ የጎንደር እዛ ፍላሻዎች አሉ። ፍላሻ ቅማንቶች አሉ። ጎንደር ለሁለት ማካፈል ጎጃምን ሁለት ማካፈል ወሎ አንድ ማድረግ ያ ሰሜን ሸዋ አለ። ሰሜን ሸዋ አምስተኛ ማለት ነው። ሰሜን ሸዋ ክልል ማድረግ ከዛ ይተዋሉ ማለት ነው። ሌሎቹን መሳደብ ይተዋሉ። ቁጫጭ ራሳቸውም ቁጫጭ ማለት እንግዲህ አናሳነቱን ለማሳየት ማለት ነው። አናሳነቱን ለማሳየት ቁጫጭ ብሎ ነው የሰደበው አንድ ወንድማችን። ስለዚህ እነሱንም ወደ ባልካናይዝ ማድረግ ወደ ዲቫይድ ወደ ተለያዩ እንትን ማድረግ ማለት ነው። እንትን ማድረግ ከዛ ይተዋሉ ማለት ነው።
ይተዋሉ። ከዛ ያ ኦሮሞም እንደዛው ማድረግ ማለት ነው። ኦሮሞም እንደዛው ማድረግ ክልሉን ክልሉን የተለያየ እንትን ማለት ነው። አድሚኒስትሬቲቭ ዞን ማከፋፈል ማለት ነው። አድሚኒስትሬቲቭ ዞን ወይም አድሚኒስትሬቲቭ ወይ ዞኑን ማብዛት ወይም ክልሉን ማብዛት ወይ ለምሳሌ ጎጃም ዞን አገው ዞን ወይም አስምሌት አድርገው ጎጃም ክልል በክልል የሚቀጥሉ ከሆነ ጎጃም ክልል ወይም አገው ክልል ብሎ እንትን ማለት ወይም ጎጃም ዞን አገው ዞን actually it is አገው ዞን ጎጃም ዞን ተብሎ ሊጠራ ይችላል። እኔ አላውቅም፣ ግን እንደዛ ማድረግ ክልል ወደ ክልልነት ማለት በፊት ዞን የነበረው ወደ ክልልነት አሳድጎ ወደ ክልል እንትን ማድረግ ማለት ነው። just like ደቡብ ማለት ነው። ደቡብ ማድረግ እንደ ደቡብ ማድረግ ኦሮሞዎችንም እንደዛ ማድረግ ኦሮሞዎች ከዛ በኋላ አንዱ ሌላውን መናቅን ይተዋል ማለት ነው። መናቅን ይተዋል። አንዱ ሌላውን አናሳ ብሎ እንትን አያነሳም። ሁሉ አናሳ ይሆናል ማለት ነው። ዲቫይድ ማድረግ ሁሉ አንዱን ሂውጅ ያደርጋሉ፣ አንዱን ሌላውን ቁጫጭ ያደርጋል ማለት ነው። አንዱን ያሳንሳል፣ አንዱን እንትን ያደርጋል ማለት ነው። ይሄ መቅረት አለበት። ኦሮሞም ለአምስት ለስድስት ክልል መካፈል አለበት። መካፈል አለበት። መካፈል አለበት ማለት ነው። ሀገር መውለድ ሳይሆን ሀገር ባለበት እኔ ወደ ሀገር ማንም ሀገር እንደ ሀገር ይቀጥላል፣ ግን ሪኦርጋናይዝ ይቻላል። አሁን ቤት ለምሳሌ ቤት ውስጥ ሪሞዴል የሚባል አለ። አሁን ለምሳሌ እዚህ አሜሪካን ሀገር ቤቱን እንደገና ሪሞዴል ያደርጋሉ ማለት ነው። ቤቱን ውጪውን አይነኩትም፣ ውስጡን ሪሞዴል ያደርጋሉ ማለት ሪሞዴል ክላሶችን እንትን ያደርጋሉ፣ ሪኦርጋናይዝ ይቻላል። በዚህ አሁን ችግሩ አሁን ይሄንን አይስማማም ማለት ነው። ሪኦርጋናይዝ በቋንቋ ሪኦርጋናይዝ፣ በክልል ሪኦርጋናይዝ፣ እንደገና መዋቅሩን ማስተካከል፣ አደረጃጀቱን ማስተካከል ማለት ነው። አንዱ ሌላውን መናቅ ይተዋል ማለት ነው። አንዱ መናቅን ይተዋል፣ አንዱ ሌላውን መናቅን ይተዋል። መናቅ ኦሮሞ እንደዛ መበተን ማለት ነው። ወንደ መበተን ግን ኢትዮጵያ እንደ ኢትዮጵያ ትቀጥላለች። እዛው ያሉ ውስጥ ያሉ ውስጣዊ አደረጃጀት ከፈለግ ወላይታንም መበተን ትችላለህ። ከፈለግ ውስጣዊ አደረጃጀት ላይ እኔ ቅሬታ እንትን አያደርገኝም ነው። ግን ኢትዮጵያ እንደ ኢትዮጵያነት ማስቀጠል ኢትዮጵያ ትቀጥላለች። ይሄ አደረጃጀት በቋንቋ በክልል አሁን ድሮ ኢህአዴግ ምንድነው ያደረገው? ኢህአዴግ ያደረገው ምንድነው? ኢትኒክ ፌደራሊዝም ስላመጣ በኢትኖክራሲ ነው እንትን ያከፋፈለው ማለት በኢትኖክራሲ ነው እንትን ክልልን ያከፋፈለው ማለት ነው። ኢትኖክራሲ ሲዳመኛ የሚናገሩት ሲዳማ ክልል፣ ወላይተኛ ወላይታ ክልል፣ ጋሞ አልተከፋፈለም እንጂ ጋሞ ክልል። እንዲያ ከሆነ ወደ 50 ምናምን ክልል ሊሆን ነው ማለት ነው። ሊሆን አይችልም ማለት ነው። ክልል ለመሆን የሚያበቃ መስፈርት ሊኖረው ይገባል ማለት ነው። በጣም ጉልበተኛ መሆን አለበት። ክልል ለመሆን ጉልበተኛ መሆን አለ። አንተ ዝም ብለህ ለእንትን ለጠየቀ ሁሉ ክልል አይሰጥም። ጉልበተኛ አለ፣ ተማሪ ሰው አለ፣ ሪሶርስ አለ። ሪሶርስ ሲባል የተማሪ ሰው አለ፣ የተሟላ ጤና ሲስተም አለ። የተማረ ሰው አለ፣
ጤና ሲስተም አለ፣ ሪሶርስ ምን አለ፣ ኢንዱስትሪ ተስፋፍቷል። ሲያድግ ብቻ ነው ክልልነት በቃ እነኚህ ሰዎች ወይ እኔ ክልል ዲዘርቭ አደርጋል ለዚህ ለክልልነት ዲዘርቭ አደርጋል ይገባቸዋል። እነኚህ ሰዎች አድገዋል፣ በሁሉ አድገዋል፣ ራሳቸውን ማስተዳደር ይችላሉ ተብሎ ሲገመት ብቻ ነው መሰጠት አለበት ማለት ኢቨን ክልልነት ማለት ነው። ራሱን ማስተዳደሩ ይችላል። ራስን በራስ ማስተዳደር ይችላሉ ወይ? ሰልፍ ሰፊሽንት ናቸው? የተማረ ሰው ጤና፣ የተለያዩ በትምህርት፣ በጤና፣ በግብርና፣ በኢንዱስትሪ፣ በንግድ ራሳቸውን ሊመሩ ይችላሉ እነኚህ ማለት ነው። ሰልፍ ሰፊሽንት ናቸው አንድ ክልል ለመሆን ማለት ነው። ታይቶ ነው ዝም ብሎ አሁን ስለጠየቀ ወላይታ ውስጥ አሁን ያሉ ደቡብ ክልል ላይ ውስጥ ያሉ እኔ ክልል ሆናለሁ ብል ዝም ብሎ ሰልፍ ዲተርሚኔሽን ስላለ ብቻ አይሰጥም። አንዳንድ ሰዎች እንን አይረዱም። ራስን በራስ ማስተዳደር እስከ መገንጠል ለምሳሌ ፕሪንሲፕል ይዘው ዝም ብሎ በቁንጽል የሚሮራጡ ሰዎች አሉ። እኮ ሌላ የሚታዩ ነገሮች አሉ ማለት ነው። ሰልፍ አድሚኒስትሬሽን ሰው ሰልፍ ሰፊሽንት መሆን አለበት ማለት ነው። በትምህርት፣ በጤና፣ በሁለመናው ራሱን የበቃ መሆን አለበት ማለት ነው። ፖለቲካል አዌርነስ ያስፈልጋል ማለት ነው። ፖለቲካል አዌርነስ በፖለቲካ የነቃ መሆን አለበት። አንድ ሰው አንድ አካባቢ ክልል ለመሆን የሚያበቃ ማለት ነው ቅድመ ሁኔታዎች ሊኖሩ ይገባል ማለት ነው። ዝም ብለህ ሰልፍ ዲተርሚኔሽን ተጠቅመ ክልል ሆናለሁ ብትል ማንም አይሰማህም። መስፈርት መውጣት አለበት ማለት ነው። መስፈርት መውጣት አለበት። ስለዚህ ብዙ ሀገር ሳይሆን ብዙ ክልሎች መወለድ አለባቸው። ሪኦርጋናይዝ መደረግ አለባቸው። ሪስትራክቸር መደረግ አለባቸው። ክልሎች እንደገና መታየት አለባቸው። ቋንቋ ሰው በሪጂናል በሪጅን በኢንስቲትዩሽን በጂኦግራፊ በቶፖግራፊ ሪኦርጋናይዝ መደረግ አለባቸው ማለት ነው። ኢትኒሲቲ ዳሜጅ ካመጣ ኢትኒሲቲ ዳሜጅ የሚያመጣ ከሆነ በሌላ ሲስተም ሪኦርጋናይዝ ማድረግ ይቻላል። ሪሞዴል ማድረግ ይቻላል። ሪኦርጋናይዝ ሪስትራክቸር ማድረግ ይቻላል ማለት ነው። ስለዚህ እነኚህ አማራውና ኦሮሞን ክልል ይሄ አመት ማለት ነው መንግስት እቅድ ይዘው መበተን አለባቸው። በቃ መበተን እኔ ቢሆን I would do. If I was a governor, I would do. እኔ ቢሆን እኔ ገቨርነር ወዲያው ነው ማደርገው ማለት ነው። ከዛ ጸጥ ብሎ ራሱን በራሱ እያስተዳደረ ዝግ ብሎ ይኖራል። ሌላውን መሳደብ ይተዋል። ተከባብሮ ይኖራል። በጣም የአማራ ክልል ችግር አለበት ማለት ችግር ያለበት ክልል ቢኖር አማራ ክልል ነው። አሁን አንድ ሰው አማራን ደግፎ ከተናገረ በቃ የራሱን ሪሶርስ እንደቀማ ነው የሚያዩት ማለት ግሪዲነስ ማለት ግሪዲ ግሪዲ ዶግ ሶስተኛ ክፍል አይ ቲንክ ሶስተኛ ክፍል ላይ ግሪዲ ዶግ እንትን የተጻፈ ፓሴጅ ነበረ። ግሪዲ ዶግ እንግሊዝኛ ይሁን በምን አማራን ከደግፈ ከመጣ የራሱን ንብረቱን እንደቀማ ነው የሚያወጡ ማለት እኔ ምን አይነት እንትን አስተሳሰባቸው በጣም እንትን ነው ማለት ነው። የአውሬ አስተሳሰብ ይሄ በጣም ጥሩ አይደለም። አንዳንዶቹ ነው ሁሉ አይደለም። አንዳንዶቹ ማለት ነው አንዳንዱ
ግሪዲ አስተሳሰብ ማለት ነው። ያ ኮኦፕሬሽን ያስፈልግ። ይሄ በፖለቲካ አለመንቃት ማለት ይሄ ምንድነው? አለመንቃት ማለት ዝም ብሎ ብዙ የተማረ ሰው ሞልቷል፣ ግን ፖለቲካ ንቃት የለና በጣም እንትን ያለ ሰው መኖር አለበት ማለት ነው። ያ ፖለቲካሊ አሊያንስ መፍጠር፣ ኮሊዥን መፍጠር፣ አሊያንስ መፍጠር፣ ይሄ ፖለቲካል ፓርትነርሺፕ መፍጠር አልፈልግም ይላል አማራ። ፓርትነርሺፕ አልፈልግም፣ በቃ ለራሴ ብቁ ነኝ። የትም ዓለም ፓርትነር ለራሴ ብቁ ነኝ አይልም። በዚህ ወቅት ማለት ነው። አንድ አማራ 3 ክልል ተደራጅቶ ሊደበድቡ ይችላሉ ማለት 3 ክልል አማራዎች እዚህ ጋር ስሙ። አማራን ለመደብደብ ትግሬን፣ ደቡብና ኦሮሞ አንድ ላይ ሆኖ አማራን ሊደበድቡ ይችላሉ ማለት ነው። እናንተ በትክክል እንትን ካላላችሁ ማለት ነው፣ የሰውን እንትን ሌሎቹን ከናቃችሁ ማለት ነው። ምን ይላል? ኮሌሽን ይፈጥራል። ኮሌሽን ማለት ነው ፓርትነር የሆነ ግሩፕ ይደራጅና ይመታቸዋል ማለት ነው። ሶስቱ ተደራጅቶ ሰመን ደቡብና ኦሮሞ ተደራጅቶ እናንተን ሊደበድቧችሁ ይችላል። በጥንቃቄ አድርጉ ማለት ነው። ያ አንድ አንበሳ በ3 ጅብ በቀላሉ ይበላል ማለት ነው። አንድ አንበሳ በ3 ጅብ በቀላሉ ይበላል። ይሄ ድርብ ያብር አንበሳን ያስራል የሚል ፕሪንሲፕል ነው። ድርብ ያብር አንበሳን ያስራል። ያ ስለዚህ ከሌሎች ጋር ተስማምቶ ኮሊዥን ፈጥሮ ምንድነው ግሩፕ ፓርትነርሺፕ ፈጥሮ መኖር ነው እንጂ እኔ ሌላ ደቡብ እንዲረዳኝ አልፈልግም፣ ትግሬ እንዲረዳኝ አልፈልግም ብሎ አሁን አንድ ሰው የሞጣን ፕሪንሲፕል እየተከተላችሁ እንዳጠፉ ማለት ነው። የሞጣን ፕሪንሲፕል አንዳንዴ ሞጣ ያዘባርቃል፣ አንዳንዴ ያዘባርቃል። እሱ የራሱን ስሜት ይናገራል። ኢሞሽናል ስፒች ነው። ኢሞሽናል አንዳንዴ ሪዘነብል አይደለም። እኔ ኢሞሽናል ሰው አይመቸኝም፣ ራሽናል ሰው ነው የሚመቸኝ ማለት ነው። ራሽናል ሁለት አይነት ሰዎች አሉ፣ ራሽናል ሰዎች እና ኢሞሽናል ሰዎች አሉ ማለት ነው። ኢሞሽናል ጊዜያዊ ስሜታቸውን ይናገራሉ ማለት ነው። ራሽናል ሪዝን ያደርጋሉ፣ አናሊሲስ ክሪቲካሊ ክሪቲካሊ ያስባሉ፣ ሎጂካሊ ያስባሉ፣ ዳይቨርጀንትሊ ያስባሉ፣ ኮንቨርጀንትሊ ያስባሉ። ያ ሎጂካሊ ኮንቨርጀንትሊ እንደ ዳይቨርጀንትሊ አናሊሲስ ይሰራሉ። ዝም ብሎ ኢሞሽናሊ እንትን አይለቁ ማለት ነው። ያ ኢሞሽናል አሁን እኔ አብዛኛው የሞጣ ንግግር ኢሞሽናል ነው፣ ኢሞሽናል ንግግር ነው። ራሽናል አያደርግም፣ ኢሞሽናሊ ይናገራል። እሱን ተከትሎ የሚሄድ ሰው አንዳንዴ እንትን ገደል ውስጥ ሊገባ ይችላል። ገደል ውስጥ ይገባል። ኢሞሽናል ሰዎችን ከተከተሏቸው ወደ ገደል ነው የሚመሯችሁ ማለት ነው። ራሽናል ሰው ነው በቃ በአስተሳሰብ ራሽናል ሰው ነው የሚመጪ ራሽናል ያ ስለዚህ ስለዚህ ነው ፖለቲካ የራሱ ቀመር አለ። አንድ ሰው በቀለም በጣም ቀለምን ስለሚችል ወይም ካልኩላስ ስለሚችል አይደለም
ፖለቲካ የራሱ ቀመር አለው፣ ካልኩሌሽን አለው ፖለቲካ ማለት ነው። ዲግሪ ፖለቲካ እንደው ፖለቲካ የሚችል ሰው በትንሽ ማለት ነው፣ በትንሽ በዲግሪ ማለት ነው። አንድ ሰው ፖለቲከኛ አንድ ፖለቲካ የሚችል ሰው ፒኤችዲ ካለው ይበልጣል ማለት ነው። ፒኤችዲ ያ ፖለቲካ የራሱ ታለንስ ይጠይቃል ማለት ነው። ታለንስ ፖለቲካ የራሱ ታለንስ ይጠይቃል። የራሱ ካልኩሌሽን አለው ማለት ነው። ካልኩሌሽን ካልኩላ ስለሚችል ፖለቲካ ይችላል ማለት አይደለም። መድኃኒት ቅመማ ስለሚችል ፖለቲካ ይችላል ማለት አይደለም። ፖለቲካ የራሱ ታለንስ ይፈልጋል ማለት ይጠይቃል። ታለንስ የራሱ ታለንስ ማለት ነው። ይሄ ነው። ዝም ብሎ ኢሞሽናል ሰዎች ፖለቲከኞች ኢሞሽናል ሰዎች አይደሉም። ፖለቲካ ራሽናል ናቸው ፖለቲከኞች በብዙ አንግል ማለት ነው። አሁን ፖለቲካ ሲናገር ብዙ አንግል አይቶ ነው የሚናገረው ማለት ነው። ይሄ ሊያስመታኝ ይችላል ብሎ ፖለቲከኛ ሁሌ ሲናገር በጣም ተጠንቅቆ ይናገራል። አንድ ሰው ፖለቲከኛ ሊያስመታኝ ይችላል ብሎ ዝም ብሎ የመጣውን አይለቅም ማለት ነው። ሊያስመታኝ ይችላል ያ ብሎ ተጠንቅቆ ነው። ኢሞሽናል ሰዎች ዝም ብሎ ይለቃሉ፣ የመጣውን ሁሉ ይለቃሉ፣ የመጣውን ሁሉ ይነቃሉ ማለት ነው። ስለዚህ ይሄ ነው አማራ ክልል ያ አማራ ክልል ችግር ያለበት ሰሞኑ ደቡቦችን ተሳድበዋል። ጥንቃቄ ያስፈልጋል ማለት ነው። ብቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኖሩ። ደቡቦችን ይሄ ነው። እኔ እንደው የአማራ ቲቪቲን ለማጥፋት ነው። እኔ እንደው አማርኛ ቋንቋ ይሁንና እኔ በአማርኛ የአማራዎቹን ኃይላቸውን ለማድከም ነው። አማርኛ ቋንቋ ይሁን ብዬ ለደቡብ ምጫው ማለት ነው። ሰው አልተረዳም እንጂ ሰው የነን አካሄድ አልተረዳም። አማራዎቹን ጉልበታቸውን ለማድከም ማለት ነው። ጉልበታቸውን ለማድከም ሁሉ ሰው ሳይንተባተብ በመድረክ ኮንፊደንስ ቢያወራ አማርኛ ቢያወራ አማራ ይሽመደመዳል ማለት ነው። ጉልበቱ ዝቅ ይላል ማለት ነው። አሁን ጉልበተኛ ይሆናል ማለት ነው። ደቡቡ ወላይታው መናገር ስለማይችል ኦሮሞ መናገር ስለማይችል ሲዳሞ መናገር ስለማይችል ስለሚኮላተብ አማራው ጉልበተኛ ይሆናል። ጉልበተኛ ይሆናል ማለት ነው። ይሄ ነው እናንተ ያልተረዳችሁም እንጂ እሱ ወላይታ ለመሆን ጠልቶ ነው ብሎ የነን አቅጣጫ ያልተረዳ ሰው ነው። ሁሌ እኔ እቺን አማርኛ ይሁን ብዬ የምለው ማለት ነው። ማን ይሰማል? ሁሉ አማርኛ ከቻለ ማን ይሰማል? አማራን ከቻለ ግራመር ምኑ እንትኑ ከቻለ አማራ ማን ይሰማል? ጉልበታቸው ዝቅ ይላል ማለት ነው። አሁን ጉልበተኛ ይሆናል ማለት ነው። ስለሚችሉ ማለት ነው። ስለሚችሉ ቋንቋ ላይ እኛ ተናግሮ የማሳመን ብቃት የለንም። ደቡቦች ማለት ነው የለንም። ተናግረን የማሳመን ብቃት የለንም ማለት ነው። ተናግረን የማሳመን እነሱ ብቃት አላቸው። ቋንቋ ችግር የለባቸው ማለት ነው። ችግር የለባቸው ቋንቋ ላይ አይንተባተቡም። ሁሌ አማራ ትደግፋለህ። እኔ አማራ ለምን ደግፋለሁ? እኔ አማራውን ጉልበቱን ዝቅ ለማድረግ አማርኛ ይሁን ጉልበት ማውጣት አለበት። ደቡብ ጉልበት ማውጣት አለበት። አማርኛ ተምሮ ማለት ነው። ሁሉ ቦታ አማርኛ ተምሮ ጉልበት አማራ ጋር እኩል መሆን አለበት ብዬ ነው ሁሌ የሚታገለው። አማራን ደግፈ አይደለም።
ይሄንን አይደለም ሰው ማለት ነው። አይደለም ይሄ ሰው ገሞኛ ተናግረ ወላይተኛ ተናግረ ትመጣለህ። አዲስ አበባ ላይ ቦታ አታገኝም። መድረክ አታገኝም። አትችልማ። ግራመር ትችላለህ። ግራመር አማርኛ ሰዋሰው በወላይተኛ ተምረ ግራመር ከየት አባት ነው የምትችለው? ግራመር የአማርኛ ሰዋሰው ቅኔ ግጥሞችን ስነ ሰዋ ቅኔና ሴም ወርቅን ፈሊጦችን እንችላለን። ያኛው ጉልበተኛ የሆነ ይሄዳል። አንተ ተብታባ የሆንክ ትሄዳለህ። ይሄንን አይረዳም የሆነ ዘመኑ ሰው። እንግሊዝኛ ይማራል፣ እንግሊዝኛ ይቀበላል፣ ግን አማርኛ አይቀበልም። ኦሮሞ እንግሊዝኛ ይማራል ብሎ ግን የአማራው ይጠላል። የሰው ቋንቋ ነው አማርኛ። የሰው የእንግሊዝኛ የሰው ቋንቋ ነው። ግን አማርኛ ሪጀክት ያደርጋል። እንዴት እናስተካክል ይሄንን? እባካችሁ ኢንተሌክቹዋሊስ በየአካባቢያችሁ ተደራጁና እንደ ይሄንን 3 ቋንቋ ብቻ አማርኛ፣ እንግሊዝኛ ፈርስት፣ አማርኛ ሴከንድ፣ ሎካል ላንጉዌጅ ሰርድ። ወይ ሎካል ላንጉዌጅን አጥፉና ክላቲን ኦሮሞኛ አስገቡ። እኔ ችግር የለብኝም ማለት ነው። ችግር የለብኝም። በወላይተኛ ቦታ ኦሮሞኛ ከተካቸው እኔ ጋር ችግር የለም ማለት ነው። እኔ ጋር ችግር የለም። ግን አማርኛው እንዳይጠፋ ማለት ነው። አማርኛው እንዳይጠፋ ቋንቋ ሲለወጥ ማለት ነው። አንዱ ጄኔሬሽን ተጠቃሚ ይሆናል፣ የሌላው ጄኔሬሽን ተጎጂ ይሆናል ማለት ነው። ቋንቋ ተመሳሳይ አድርግ። መቼም ተመሳሳይ ቋንቋ ተመሳሳይ አድርጉ ማለት ነው። ቋንቋ አትቀይሩ። ሰው ጄኔሬሽን መካከል ምንድነው እንትን ማለት ነው ጋፕ ይፈጥራል ማለት እንደ ቋንቋ ከሚለወጥ በንድራ መለወጥ ይቻላል። በኔ ማለት ነው። በንድራ ምን ይጠቅም? ቋንቋ አክሰስ ነው፣ እንጀራ ነው። ቋንቋ እንጀራ ነው። ወላይታው ልጅ አማራ ክልል ሄዶ መስራት አለበት። አማራ ክልል ሄዶ መስራት አለበት። ኦሮሞ ልጅ አማራ ክልል ሄዶ መስራት፣ አማራው ኦሮሞ ክልል ሄዶ መስራት አለበት። እንጀራ ነው፣ እንጀራ ነው። ያ እንጀራ ስለሆነ ማለት ነው። አንተ ጀዝባ አንድ ጓደኛዬ አማርኛ ሁሌ ትላለህ። አማርኛ ስለተጎዳ ህዝቡ ስለተጎዳ ነው። ህዝቡ እኔ አሁን አልጠቀምም። የኔ ጊዜ አልፏል። እኔ አማርኛ ቢናገር ባወራ እኔ ከእንግዲህ እኔ ግን ጄኔሬሽኑ ስለተበደለ ማለት ነው። ስለተበደለ መስተካከል አለበት። የአማራን ጉልበት ማድከም አለብን ማለት ነው። አማርኛ ብዙ ሰው ደቡብ የአማርኛ ብዙ ሰው ተምሮ የአማራ ጉልበት እያነሰ ይሄዳል ማለት ነው። ጉልበታቸው ዝቅ ይሆናል። አሁን ጉልበታቸው እየፈረጠመ ይሄዳል ማለት ነው። አንተ ተብታባ የሆንክ ትሄዳለህ፣ እሱ ጉልበተኛ የሆነ ትሄዳለህ። ተናግሮ በጉባኤ ማሳመን ይችላል፣ አንተ ትንተበተባለህ። ይህንን አይረዳም ማለት ሰው ህዝቡ አይረዳም። መድረክ ያጣል። ያ አማርኛ ላይ እንግሊዘኛ ላይ እና አንድ ከላቲን አማርኛና እንግሊዘኛ አይነኩም። ከላቲን አንድ ምረጡና አስገቡ። አማርኛና እንግሊዘኛ ላይ ቀልድ የለም። ማይነኩ ቋንቋዎች ኢትዮጵያ ውስጥ ማይነኩ ቋንቋዎች ናቸው ማለት ነው። በደንብ ነገር ያለባቸው ማለት ነው። እንግሊዘኛና አማርኛ ማለት ነው። ላቲን ምረጥ ከፈለግ በወላይተኛ ቦታ ላይ ኦሮሞኛ አስገባ። እኔ ቅር አይለኝም ማለት ላቲን እስከሆነ ሰው አስተምረ ካበቃ ችግር የለውም። እኔ
ወላይተኛ እዛው ስለተወለደ ይችላል ችግር የለውም ስለተወለደ ይችላል ችግር የለም እዛው አካባቢ ስለተወለደ ብቻ አሁን ለምሳሌ ፍሬንች ልጅ እዚህ አሜሪካን የተወለደ ልጅ ትምህርት ቤት ይሄድ እንግሊዝኛ ይችላል ተማረ ጻፍ ፊደል ቆጠረ አልቆጠረ አሁን ዩሮፕ የተወለደ የፍሬንች ልጅ እንግሊዝኛ ያስቸግረዋል መወለድ በቂ ነው ማለት እንግሊዝኛ ለማወቅ ፍሬንች ልጅ ትምህርት ቤት ሳይሆን መወለድ በቂ ነው ማለት ነው በአካባቢ መወለድ በቂ ነው እንግሊዝኛ ለማወቅ የፍሬንች ልጅ እዛው አካባቢ መወለድ በቂ ነው ትምህርት አያስፈልግም አልልም ማለት ትምህርት ተጨማሪ እውቀት ተጨማሪ ሳይንስ አርቶችን ለማወቅ ነው እንጂ ቋንቋ ለማወቅ ትምህርት ቤት እኛ ሰው ቋንቋ ትምህርት ቤት ቋንቋ ለማወቅ ትምህርት ቤት እንሄዳለን እኛ ማለት ነው እቺን አሁን ቋንቋ ለታው ያወቁት ማለት ነው ከትምህርት ቤት ነው ከአካባቢ ምንም እንትን አላልኩም ማለት ነው ምንም እኛ አካባቢ አርሶ አደር ብቻ እኛ ቤተሰብ ብቻ አብዛኛው የኛ ቤተሰብ ነው የተማረው እኛ አካባቢ አርሶ አደር ብቻ ነው ባርባሪያን የሆነ በቃ አንሲቪላይዝድ አካባቢ ነው እኛ ቤተሰብ ግን በጣም የተማሩ ናቸው እኛ ቤተሰብ በጣም ነው የተማረው የኛ ቤተሰብ ሌላው አርሶ አደር አብዛኛው አርሶ አደር ነው ማለት ነው አርሶ አደር ነው አብዛኛው የኛ ቤተሰብ ነው ፊደል የቆጠረ እንጂ ሌላው አርሶ አደር ነው የቆረው ማለት ነው ግን እኔ ከተማ አካባቢ ቢወለድ አዲስ አበባ ቢወለድ ይሄን የት ነበርኩ አዲስ አበባ አካባቢ ፖስት በጣም ባደገ አካባቢ ቢወለድ ያ ቋንቋ አልቸገርም ነበር ማለት ነው አልቸገርም ነበር ያ አልቸገርም ነበር ስለዚህ መታየት አለበት መታሰብ አለበት ኤሊት የሆናችሁ ማለት ነው እስቲ በዚህ ስሩበት ማለት ነው አይጎዳም ወይ አማርኛ ብቻ መናገር ወላይተኛ ብቻ መናገር አይጎዳም ጄኔሬሽን እየተበደለ አይደለም እየሞተ ነው ከወላይታ አካባቢ ሊወጣ አይችልም ወላይታ ብቻ ተቀርቅሮ ነው ሲዳመኛ ተምረ ሲዳማ ብቻ ተቀርቅረ ትቀራለህ ኦሮሞኛ ብቻ ከኦሮሞ ክልል መውጣት አትችልም ያ ስለዚህ we have to reconsider you know we have to focus on the words በጥቅም ላይ እንስራበት ጥቅም ያስገኛል ወይ የቱ ቋንቋ ጥቅም ያስገኛል አማርኛ ቢማር ጥቅም ያስገኛል አማርኛ ቢማር ነው ጥቅም ያስገኘው ኦሮሞኛ ወላይተኛ ባወራ ወይ ቢማር ነው ጥቅም የሚያስገኝልኝ አማርኛ ብናገር ነው ጥቅም የሚያስገኝልኝ እንግሊዝኛ ብናገር ነው ጥቅም የሚያስገኝልኝ በጥቅም ላይ ስራበት በጥቅም ወላይተኛ ብትማር ጥቅሙ አናሳ ነው ወላይታ አካባቢ አትወጣም ወላይታ ለማየት ይላለው ወላይታ አካባቢ አትወጣም ወላይተኛ ተናግረ ብቻ አማርኛ ስትናገር አማራ ክልል አማራዎች ጋር ትገናኛለህ ከተማ አዲስ አበባ ልጅ ጋር ትገናኛለህ በቃ ካደጉ ሰዎች ተርታ ካደጉት ጋር ትግባባለህ ትወያያለህ መፍትሄ ታመጣለህ የመፍትሄ ሰው ትሆናለህ ወላይተኛ ስትማር ወላይታ ብቻ መፍትሄ ትሆናለህ ለወላይታ እዛው አካባቢ ወላይታ ብቻ ግን አማርኛ ስትማር ለኦሮሞ መፍትሄ ታስገኛለህ ተናግረ ማለት ነው እኛ አካባቢ ኦሮሞዎች ተበድለዋል አደባባይ መጣይ ማለት ነው ኦሮሞ በዚህ ተበድለዋል ብለ ለኦሮሞ ትቆማል በአማርኛ ተናግረ ማለት ነው በእንግሊዝኛም እንደዛው ማለት ነው በህግ መታገድ አለበት የብሔር ቋንቋ በህግ መታገድ አለበት የብሔር ቋንቋ በህግ መታገድ አለበት
ድሮ አስታውሳለሁ እኛ ቤት ፋዘር እና ማዘር ማለት ማዘር በፋዘር ጊዜ መሰለኝ ይደበደባሉ። አማርኛ የማይናገር ሰው ይደበደባል። ስለዚህ ይደበደባል፣ ይገረፋል። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ እኔ እንደው አንድ ማስታወሰው ሰው ያለ አራተኛ ክፍል ነው የተማረው። እስከ 4 ነው የተማረው። ፖስት ቦታ ሲሰራ ነበር። እሱ የሚጽፈው እሱ የሚያውቀውን ግራመር እሱ የሚችለውን ግራመር 4ኛ ክፍል ነው ብቻ ነው የተማረው። እሱ የሚችለው ፈሊጥ ቋንቋ ፈሊጥ እሱ የሚችለው አላቅም። እኔ አልችለውም። የደርግ ጊዜ ተማሪ ነበር ማለት ነው። ያ አማርኛ ውስጥ ከአማራ ጋር ለጥፈ ማለት ነው። ከዛ ራስን የአማራ አሽከርት ይሆናል ማለት ነው። እኔ ከፍረንጅ ጋር ለመታገል መጀመሪያ እንግሊዝኛ ማወቅ አለብኝ ማለት ነው። አማራ ጋር እንትን ለማለት እኩል ለመሆን አማርኛ በደንብ መናገር ስትችል ነው አማራ ጋር እኩል የምትሆነው ማለት ነው። ያ ፈረንጅ ጋር በአንድ መድረክ ለመስራት ፈረንጅ ለምሳሌ አንድ እዚህ ጋር ለምሳሌ ቱቢ ሴክሬታሪ አሁን ለምሳሌ ሴክሬታሪ ለመሆን ሴክሬታሪ ሚኒስተር ማለት ነው። እኛ ሀገር ሚኒስተር ነው የሚባል፣ እዚህ ሀገር ሴክሬታሪ ይባላል። ሴክሬታሪ ኦፍ ዲፌንስ፣ ሴክሬታሪ ኦፍ ኤዱኬሽን፣ ሚኒስተር ማለት በሚኒስተር ማለት ይሄ ሚኒስትሮች ማለት ነው። 16 ሴክሬታሪ ኦፊሶች አሉ ማለት ነው። በሴክሬታሪ ኦፊስ ራሱ ለማግኘት እንግሊዘኛ በደንብ የሚችል ሰው መሆን አለበት አንድ ሰው። ስለዚህ ኢትዮጵያ ላይ ኦፊስ ለማግኘት ትክክለኛ አማራ ጋር እኩል ለመሆን አማርኛ በደንብ መቻል አለበት ማለት ነው። በዚህ ላይ መሰራት አለበት። አንዳንድ ጠባቦችን አትስሟቸው ማለት ነው። አትስሟቸው። ጠባቦች ምንድነው ክሪቲካሊ የማያስቡ ሰዎች፣ ክሪቲካሊ አናላይዝ ነገሮችን ክሪቲካሊ የማያስቡ ማለት ነው። በአንድ ዳይሬክሽን ብቻ የሚያስቡ ሰዎች አሉ። አሁን እኔ ላቲን ቋንቋ ካልቸር ሙዚቃ እንትን ለማለት ሆይ ሆይ አሁን እንትና እነ ቡንጌ ብዙ ነገር ሜክ ያደርጋሉ። ስለዚህ ይሄ በአንድ አቅጣጫ ብቻ ታይቶ የነ ቡንጌ ሙዚቃ አሁን ሊጠፋ ነው አማርኛ ከተጠቀምን ብላችሁ ሰውን እንትን አታደርጉ ማለት ነው። ይሄ ምንድነው የማይናገር ደንብ ነው የሚባለው? ደንብ ነው ዱዲያ ምንድነው? በወላይተኛ ዱዲያ ነው የሚባለው። ምንድነው? ደንብ ነው በእንግሊዝኛ የሚባለው ማለት ነው። የማይናገር ሰው ደንብ፣ የማይናገር ሰው ማለት ነው። የተወሰኑ ሰዎች አርቶ እነዚህ ካልቸር በአንትሮፖሎጂ ስለ ካልቸር እሱን ለማስፋት እያላችሁ ትምህርት ሰውን ፕሮፌሽን አትግደሉ ማለት ነው። በአንድ አቅጣጫ አትዩ። ማልቲ ዳይሬክሽናሊ ቲንክ ማድረግ አለባችሁ ማለት ነው። የተማራችሁ ወላይታ አካባቢ ሰው ማልቲ ዳይሜንሽናሊ እዩ ማለት ሲታዩ ማለት ነው። ማልቲ ዳይሬክሽናሊ ማለት ነው። ዳይቨርጀንትሊ ማየት ማለት ነው። ማልቲ ዳይሜንሽናሊ ክሪቲካሊ ቲንክ ማድረግ። እኔ አሁን የካልቸር ወላይታ ሙዚክ ወላይታ ካልቸር ይጥፋ እያልኩ አይደለም። ወላይታ ሪሶርስ የተማረ ሰው በሃየር ሌቨል ቫልዩ እያጣ ይገኛል ማለት ነው። እኛ ማይነር ነገር ከፍ ስናደርግ ሜጀሩ ይቀራል ማለት ነው። ሜጀሩ ይቀራል። ይሄ መታሰብ አለበት። ይሄ ነው ማለት ነው። ይሄ ነው ያለው ማለት ነው። ይሄ ነው መሆን ያለበት። ይሄንን ሰምታችሁ ምን መሆን አለበት ብላችሁ ተወያዩ። ምን መደረግ አለበት? ካልቸሩን
ወይ ካልቸሩን እናስፋ ችግር የለውም ሌላው እኛን ቢገዛም የኛ ሰው ምንድነው ቢኮላተፍ በሃየር ሌቨል የኛ ሰው አማርኛ ባይችልም ችግር የለውም እኛ የራሳችን ካልቸራል ወላይተኛ ካልቸራችን እናስፋ ነው የምትሉት ወይስ ቋንቋችንም የሀገራችን ቋንቋ እናሳድግ ማደግ አለበት ብላችሁ ነው የምትከራከሩ? እስቲ ዲቤት አድርጉ። በዚህ ካልቸሩ ማደግ አለበት ወይ ቋንቋው ማደግ አለበት? አንዱ ኮምፖነንት ነው። ቋንቋ ከካልቸር ጋር ይሄዳል ማለት ነው። ኮምፖነንት ነው። ግን የኮማን ካልቸሩን እንትን ዝቅ ያደርጋል። ኮማን ካልቸሩን የኢትዮጵያዊነቱን ዝቅ ያደርጋል ማለት ነው። እኔ ወላይተኛነት ማለት አይበልጥብኝም። ኢትዮጵያነት ወላይታነት አይበልጥብኝም ማለት ነው። ኢትዮጵያነት ይቀድማል ለኔ ማለት ነው። ኢትዮጵያነት ይቀድማል። ኢትዮጵያዊ መሆን ይቀድማል። ኢትዮጵያዊነት ይቀድማል ማለት ነው። ወላይታዊነት እኔ አሁን በወላይታ አያገኝም ሰው እኔ በኢትዮጵያ ኔሽን መሆንን ነው የሚያውቀው ማለት የሚያቀኝ ሰው የሚያቀኝ ኢትዮጵያ ያ በምንድን ነው የምትግባቡት ይላል። በወላይተኛ ነው የሚግባባው ይላሉ። አንድ ሰው አንድ ናይጄሪያዊ where are you from? I'm from Ethiopia. Oh, what's your language? ወላይተኛ ነው የሚለው አማሪክ ነው የሚለው። ይሄ ነው አሁን ወደኋላ ባሉ እያሳጣን ማለት ባሉ አማሪክ ነው የሚለው። my language is ወላይተኛ አልለውም ማለት ነው። ወላይታ ኢትዮጵያን አይወክልም። ወላይተኛ ኢትዮጵያን አይወክልም፣ ግን አማርኛ ኢትዮጵያን ይወክላል። ወላይተኛ ኢትዮጵያን ሊወክል አይችልም፣ አማርኛ ግን ኢትዮጵያን ይወክላል። ይሄ ነው ስለሚገባ ከዚህ በላይ ብዙ ስንት ሰዓት ነው? ስለዚህ በዚህ ላይ እስቲ እንደገና ስሩ ማለት እንደገና ምን እንዴት መደረግ አለበት? እስቲ ዘዴ መላፍጠሩ እስቲ ዘዴ ምን መደረግ አለበት? ካልቸራሪ ብንሄድ የኢትዮጵያነትን ቫልዩ እናጣለን። ካልቸር ብንሄድ ማለት ኢትዮጵያ ቫልዩ እናጣለን። ኖ በኢትዮጵያዊነት ከሄድን ቋንቋችን አሳድገን ከሁሉ ጋር እኩል ሆነን በየትኛው መድረክ ሳንሸማቀቅ ሐሳባችን ይዘን ቀርበን ሳንሸማቀቅ በየትኛው መድረክ እኔ አሁን አማራ ልጅ ጋር ማውራት አልችለውም። አማራ ልጅ ምናልባት ቋንቋውን ስለማልችል አማራ ልጅ ጋር ማውራት አልችለውም እኔ ማለት ነው። አማራ ልጅ ጋር ማውራት አልችለውም። ወላይታ ልጅ ካልሆነ በወላይታ ልጅ ካልሆነ በስተቀር ወይም ኦሮሞ አሁን እኔ ቋንቋ ባበላሽ ኦሮሞ ምንም አይልም ማለት ነው። አንድ ቋንቋ ሲናገር ባበላሽ ኦሮሞ ልጅ ምንም አይለኝም። ግን አማራው እንትን ሊያስወግደኝ ይችላል ማለት ነው። አንድ ሲናገር ባበላሽ ማለት ነው። ሲናገር በንግግር ካበላሽኩ ማለት ነው አማራው ሊቆጣብኝ ይችላል። ኦሮሞ ሊቆጣብኝ አይችልም። ሰከንድ ቋንቋ ስለሆነ ማለት ነው። ስለዚህ አማራው ገና እየገነነ ይሄዳል። ወላይቶ ገሞ አማራው እየገነነ ይሄንን አጣጥፋ አማራ እኮ ነው አማራው አንበሳ ተራራው እያለ ምፎክረው ማለት ነው። ይሄንን አይረዳም። አብይ ራሱ አይረዳም። ይሄንን እኔ ቢሆን አማራውን ለማድከም ሁሉን አማርኛ አደርጋለሁ። ከዛ የአማራው ጉልበት ዝቅ ይላል ማለት ነው።
ለዚህ እኮ ነው አማራዎች ኢትኒሲቲን ከፍ የሚያደርጉት ማለት ነው። ኢትኒሲቲ አማራ አይጠላም፣ ይፈልጋል። ኢትኒሲቲ ይፈልጋል። ምክንያቱም በኢትኒሲቲ ከደን አማራው ማንም አይደርስም። ጉልበተኛ ነው አማራው፣ ጉልበተኛ ነው። በኢትኒሲቲ ካልቸራል አይደንቲቲ ከደን አማራው ጉልበተኛ ነው። ሌላው የአማራ ተገዢ ነው። ይሄ አይታዘብ ሰው ይሄንን አናሊሲስ አይሰራም። ይሄ እኮ ወዴት እየሄድን ነው ብሎ አናሊሲስ የሚሰራ ሰው የለም። ሌላው ደቡብ እኛን ደቡብ ራሳቸውን ስላልበቁ ማለት ነው። ስላልበቁ አይፈልጉም አማራዎች ማለት ነው። አማራዎች አይፈልጉንም። ይሄ ነው። ይሄ ሊታይ ይገባል። ደቡቦች ሞኝ አትሆኑ። እኔ ድሮ ጊዜ አንድ 92 ዓመት ምህረት ነው ወጋጎዳ ብሎ አሁን ኃይለ ማርያም ያመጣው ነገር አልተቀበልኩ። እኔና አንድ ሁለት ነው። እኔ እንደው ምስጥኑ ላወጣ ወጋግዶ ብሎ ኃይለ ማርያም እንትን አመጣ። እኔ ምን አልኩት? ትምህርትን ትቼ ከተማ ልሄድና አንድ 2-3 ዓመት ከተማ ሄጄ እቺን ቋንቋ ማለት ነው ለሚጄ አማርኛ ለሚጄ ለመምጣት 3-4 ዓመት ከትምህርት መጥፋት አለብኝ ብዬ እኔ ያሰብኩት ጊዜ ነበር። 8ኛ ክፍል እያለሁ ለሚጄ መምጣት አለብኝ እኔ ብያለሁ። እኔ ባደኩበት አካባቢ አርሶ አደር ብቻ ነው። የኛ አካባቢ ሰው አክሰስብል አይደለም። ብዙ ከኛ ቤተሰብ ውጪ ሌላው አርሶ አደር ነው። የኛስ በጣም ሲቪላይዝ የኛ ቤተሰብ በጣም የተማሩ ናቸው። እኛ ቤተሰብ ማለት ነው ገበሬት ይሆናል ወይ ተምረት ትሄዳለህ። 8ኛ እየተማርኩ እኔ 3 ዓመት መጥፋት አለብኝ፣ ከተማ መግባት አለብኝ። እንደው አዲስ አበባ ወይ ናዝሬት አካባቢ 3 ዓመት ጠፍቼ ከዛ በኋላ ቋንቋ ለሚጄ መጥቼ ትምህርተን ይቀጥላለሁ ብዬ በእውነት ያሰብኩበት ጊዜ ነበር ማለት ነው። ሁላችሁ እንዴት ቋንቋ ደደብ እንደሚያደርግ ኃይለ ማርያም ከዛ ወደ ኃይለ ማርያምን አልወደውም። ሰው ደደብ ስላደረገ ማለት ነው። ድድብ ያደረገ እኛ ቁልፍ ያደረገ መሪ ስለነበረ አልወደውም። ከሱ ልክ በቋንቋ መንጌ ነው ክሬዲት የሚሰጠው ማለት ነው። አልሰጡም ኃይለ ማርያም የኔ ከባቢ ሰው ስለሆነ አልሰጡም ክሬዲት። መንጌ ነው በቋንቋ ከመጣ ከኃይለ ማርያም እና ከመንግስቱ ማንን ክሬዲት ይሰጣል? መንጌ 100%፣ ኃይለ ማርያም 20% ነው የሚሰጠው። ቁልፍ አፈት ስላደረገ ነው ያኔ እሱ ጎጋ ሲያመጣ 3 ዓመት እኔ እንደው ናዝሬት ወይም የሆነ በኋላ ጠፍቼ መምጣት አለብኝ ብዬ ከዛ በኋላ አንድ ጊዜ ምንድነው አሁን ሌሎች እኔ ጓደኞች ወደፊት ሲሄዱ እኔ ወደ ኋላ መቅረት አለብኝ። ያ ብዬ ሐሳብን ቀይሬ ነው እንትን ያልኩት ማለት ነው። ሐሳብን ቀይሬ ዝም ብሎ አንድ ሰው በአንድ አቅጣጫ መሪዎች ምንድነው ራሳቸውን እንትን ለማድረግ እውቅና ለማግኘት አንድ አቅጣጫ ማልቲ ዳይሜንሽናል ያዩ ከሌላ ምንድነው በሌላ አንግል ያዩ ማለት ነው። በሌላ አንግል አዩ ይሄ ነው ነገሮቹን በሌላ አንግል ማለት ነው። በሌላ አስፊቶ ማየት ካልቸሩን ለማሳደግ ቋንቋውን ምንድነው ቋንቋ አንድ ሰው የሀገራዊ ማንነቱን ሊያጣ አይገባም። የትራይባሊዝምን ከፍ ለማድረግ ትራይባሊዝም ይባላል። ትራይባሊዝም ማለት ምንድነው? ትራይባል አይደንቲቲን ከፍ ለማድረግ
ናሽናል አይደንቲቲ ሉዝ ማድረግ አይገባም ማለት ነው። ይቀድማል፣ ናሽናል አይደንቲቲ ይቀድማል ማለት ነው። ትራይባሊዝም በህግ መታገድ አለበት ማለት ነው። የትራይባሊዝም አስተሳሰብ የኔ ክልል የኔ ቋንቋ በህግ መታገድ አለበት። የኛ ቋንቋ የኛ ቋንቋ የሁላችን መግባቢያ ይሄ ነው። የዛሬ ከገና ጋር አያይዤ ማለት ነው። በብዙ ማደግ ስላለብን ማለት ነው። በብዙ መወለድ ስላለብን ዝም ብሎ ክርስቶስ ተወለደ ኒው ኢቨንት ክርስቶስ መወለዱ ኒው ኢቨንት ምንድነው? አንተ እኛ በምንድነው የተወለድነው? እኛም እንደገና መወለድ አለብን። በአስተሳሰብ መወለድ አለብን። ማደግ አለብን። መቀየር አለብን ማለት ነው። ይሄ ነው ስራ ስለሚገባ ከዚህ በላይ መናገር አልችልም። ፎሎ ሰብስክራይብ አድርጉ። ስላዳመጣችሁኝ ቴንክ ይላለው። God bless you all. Thanks.